ክርስትና ጠረን የክርስትና መልክ ሳይኖረው የኖረ ሰው በኋላ ላይ ጸጽቶት ወደ ልቡ ተመልሶ መጥቶ ንስሐ ሲገባ ተነሳ ይባላል ከሞተበት። በትንሣኤ ዘጉባኤ በመጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት በቀዳሚ ንፋተ ቀርን ይትጋባ ጸበለ ሥጋ ዘተዘሮ ውስተ ኩሉ ምድር ሀባሎ ርስ። በመጀመሪያው ንፋተ ቀርን ቅዱስ ሚካኤል ንፋተ ቀሩን በሚነፋበት ጊዜ የተበተነ የሥጋ ትቢያ ሆኖ ለምሳሌ ያው ከአዳም ጀምሮ ያሉ ነፍሳት አሁን ወደ ትቢያነት የተቀየረ ነው። ያኛው ርዕስ ወዳለበት ራሳቸው ወዳለበት ወደሱ ይሰበሰባል። አምላካችን ቢል ኑሮ ጠቅልሎ እሱን ፍጡር ያሰኝ ነበር። አምላኬ አለ በነሳው ሥጋ በሰውነቱ ፍጹም አምላክ ፍጹም ሰው ነው። አሁን ክርስቶስን የሚጠራጠሩ ሰዎች ካሉ የባህርይ አምላክነቱን የሚጠራጠሩ ሰዎች ካሉ ይምጡ እና መተያር ሊያል ይምጡና ይዩት፣ ይቅመሱት፣ ይዳሱት፣ ይምኩት። ከዛም በኋላ ይወስኑ። በርቀት ሆኖ ግን እንደው በስም የሚሰሚ ይሄ የሚገኝ እውነተኛ ትክክለኛ መረጃ አይኖርም። መረጃ ከአንዱ ሌላ ሲሄድ ወይ ተጨምሮበት ወይ ደግሞ ጎድሎ ነው ተዛብቶ ነው የሚሄደው። ስለዚህ ከሌላው የሚሰሙት የተዛባ ዜና ነው ስለ ክርስቶስ ያላቸው። ስለ ክርስቶስ እውነተኛውን ትክክለኛውን ትምህርት የሚያገኙት ቤተክርስቲያን ነው። ይምጡና ይዩት። ከዛም በኋላ ራሳቸውን ያድኑ፣ ከሞት ያስመልጡ። በትንሣኤ ዋዜማ እርድ ስንት ሰዓት ይፈጸማል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ የፈለገ ጥበብ ሚዲያ አድማጭ ተመልካቾቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ሰላም እግዚአብሔር በያላችሁበት ይብዛ እያልን ዛሬ ከደብራችን የስብከተ ወንጌል ክፍል ኃላፊ ከሆኑት ከየኔታ ክብረ ቅዱሳን ጋር ስለ ትንሣኤ ለማውራት ተገናኝተናል። የኔታ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሰው። አሜን። እንኳን አብሮ አደረሰን። ለዚህ ለውይይታችን ፈቃደኛ ሆነው ስለመጡ በእኔም በፈለገ ጥበብ ሰንበት ትምህርት ቤት ስም እጅግ ከልብ እናመሰግናለን። እስኪ መጀመሪያ መምህር ራሶትን በደንብ አድርገው ይግለጹልን። እሺ፣ እንግዲህ ያው ስሜ መምህር ክብረ ቅዱሳን ነው። የማገለግለው በዚህ በቢሾፍቱ ከተማ በቅዱስ ሚካኤል እና ቅዱስ ገብርኤል ቤተክርስቲያናት ስብከተ ወንጌል ነው የማገለግለው። መልካም። ያው ወቅቱ ትንሣኤም እንደመሆኑ መጠን አንዳንድ ከትንሣኤ ጋር ያሉ ጥያቄዎችን እያነሳን እየተወያየን አብረን እንቆያለን። የመጀመሪያው ጥያቄያችን የሚሆነው ትንሣኤ የሚለው ቃል ፍቹ ምንድን ነው? እንዴት ይተረጎማል? መልካም። ትንሣኤ የሚለው ቃል ያው ተነሳ ከሚለው የግዕዝ ቃል የተገኘ ነው። ስለዚህ ትንሣኤ ማለት መነሳት ማለት ነው። እንግዲህ ከወደቁበት መነሳትም መነሳት ይባላል፣ ከሞት መነሳትም መነሳት ይባላል እና በአጠቃላይ ይህንን መነሳት የሚለውን ትርጉም ይዛል ማለት ነው። መልካም። ከዚህ ጋር አያይዘው የትንሣኤ አይነቶችን ቢዘረዝሩልን፣ እንደውም ከዛው ጋር አያይዘው ሚስጥር የተባለበትን ምክንያት ቢነግሩን። እሺ፣ የትንሣኤ አይነቶች ሁለት ናቸው። እሱም የህሊና ትንሣኤ እና የስጋ ትንሣኤ ተብሎ በሁለት ይከፈላል። የህሊና ትንሣኤ የሚባለው በኃጢአት ውስጥ የነበሩ ሰዎች ንስሐ ሲገቡ እነሱ ተነሱ ይባላል። ሰው ከእግዚአብሔር ጋር ከተለያየ ሞቷል። ሞታ ለነፍስ ርሕቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መራቅ ነው። ከእግዚአብሔር የተለየ ሃይማኖት የሌለው ሰው ሃይማኖት ኑሮት እንደዚሁ በጎ ምግባር የሌለው ሰው እሱ በቁሙ የሞተ ተንቀሳቃሽ አስከሬን ነው የሚባለውና ከዛ ከሞተበት ሞት በንስሐ ሲነሳ ተነሳ ይባላል። መጽሐፍ ቅዱስን ዋቢ አድርገን ስንጠቅስ ለምሳሌ
ቅዱስ ጳውሎስ በጻፈው መልእክቱ ለኤፌሶን ክርስቲያኖች ምዕራፍ 5 ቁጥር 14 ላይ አንተ የተኛህ ንቃ ከሙታንም ተነሳ ክርስቶስም ያበራልሃል ይላል። አንተ የተኛህ ንቃ ከሙታንም ተነሳ እያለ ይናገራል። አሁን እነዚህ መቼም የትንሣኤ ሥጋን ሰው በራሱ ማከናወን አይችልም። ትንሣኤ ሕሊና ግን ሰው በራሱ በፈቃድ እግዚአብሔር ማድረግ የሚችለው በራሱ ስልጣን የሚሆን ነው። ኃጢአትን መተው የእሱ ፈቃድ ነው። ከኃጢአትም ጋር ተጣብቆ በዛው በሞት መኖር የእሱ ፈቃድ ነው። ስለዚህ ከሞተበት የኃጢአት ሞት ተነስቶ ንስሐ ሲገባ ያ ሰው ተነሳ ይባላል። እንደዚሁ ወልደ ነጎድጓድ ቅዱስ ዮሐንስም በራእዩ ራእይ ምዕራፍ 20 ቁጥር 6 ላይ ምን ይላል? በመጀመሪያው ትንሣኤ እድል ያለው ብፁዕና ቅዱስ ነው፣ ለምን ሁለተኛው ሞት በሱ ላይ አይሰለጥንምና ይላል። በመጀመሪያው ትንሣኤ የሚለው የህሊና ትንሣኤ ማለት ነው። የማያምን ከሃዲ መናፍቅ ከሆነ ከክደቱ ከምንፍቅና ወጥቶ ወደ ሃይማኖት ሲመጣ በሃይማኖት ሆኖ ደግሞ በስም ብቻ ክርስቲያን ተብሎ እየጠራ ነገር ግን የአሕዛብን ግብር እየሰራ በስራው አሕዛብን መስሏቸው ምንም አይነት የክርስትና ጠረን የክርስትና መልክ ሳይኖረው የኖረ ሰው በኋላ ላይ ጸጽቶት ወደ ልቡ ተመልሶ መጥቶ ንስሐ ሲገባ ተነሳ ይባላል ከሞተበት። ጌታችንም እንደዚሁ አንዱን ደቀ መዝሙር ና ተከተለኝ ባለው ጊዜ አባቴን ቀብሬ ልምጣ እና እከተልሃለሁ አለ። ተው ሙታንን ሙታን ይቅበሯቸው አለ። መቼም እንግዲህ አስከሬን አይቀብረውም ማለት በሞተ ስጋ የሞቱ ሁለት ሰዎች ቢኖሩ አንደኛው አስከሬን ሌላኛውን አስከሬን ተነስቶ ሊቀብረው አይችልም። ስለዚህ ምንድነው ማለት ነው? እነዚህ ሙታነ ሕሊና የሆኑ ዘመዶች ይህ ሙታነ ስጋን ዘመዶችን ይቅበሯቸው እነሱ ናቸው። ስለዚህ የመጀመሪያው ትንሣኤ የሚባለው ለሰው ልጅ ይሄኛው ትንሣኤ ነው ማለት ነው። የሰው ልጅ ይሄንኛውን ትንሣኤ እንዲያውም በዚህ አጋጣሚ በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን ተፈርዶበታል ተብሏል። ያ ፍርድ የሚጠብቃቸው እንደዚህ በቁማቸው የሞቱ ተንቀሳቃሽ አስከሬን ነው የሚበሉ የሚጠጡ፣ ነገር ግን ደግሞ በሃይማኖት ከሃይማኖት የተነሳ ከመልካም ስራ የተነሳ የሞቱ ሰዎች እነዚህ ሙታን ናቸው። ለነዚህ እድሉን መጠቀም አለባቸው። እግዚአብሔር የጊዜ የሰዓት ባለቤት ጊዜውን አስረዝሞ የሰጣቸው ጊዜውን እንዲጠቀሙበት ነው። ደግ ስለሆኑ አይደለም፣ ወያንን መጥፎ ስራቸውን ስለወደደላቸው ከሃዲነታቸውን ምንፍቅናቸውን ስለወደደላቸው ሳይሆን እይፈቅድ እግዚአብሔር ለኃጥ ሞቶ አላግባቶ ተመይጦቶ ይላል። እግዚአብሔር የኃጢአተኛውን ሞቱን አይሻል፣ ይልቁንስ መመለሱን ነው የሚፈልገውና ስለዚህ የመመለሻ ጊዜ የመነሻ ጊዜ ከሞቱበት የህሊና ሞት ከዛ የሚነሱበትን የትንሣኤ ጊዜ ነው ያመቻቸላቸው እና ያላመነ በአንዱ ልጁ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ማመን አለበት። እሱን ሲያምን የሕይወት ትንሣኤ ይነሳል። እንደዚሁ ደግሞ አምኖ ብዙ ሳይነገታ የሉቃስ ወንጌል ምዕራፍ 15 ላይ ያለው ልጅ ለዚህ ምሳሌ ይሆነናል። ለትንሣኤ ለህሊና ትንሣኤ በሚገባ የሰይ ልጅ ነው፣ ንጉሱ ልጅ ነው። ንጉሱ እንግዲህ ኢየሱስ ክርስቶስ ነው። ያው በምሳሌ የተሰጠ ትምህርት ነው። እነዛ ሁለቱ ልጆችም የንጉሱ የኢየሱስ ክርስቶስ ልጆች ናቸው። ያኛው ድርሻዬን ብሎ ተቀበለ፣ ሄደ፣ ድርሻውን በትኖ ጨረሰ። በኋላ ግን ምንድነው የሆነው? የሚበላውን አጥቶ የሀብታም ልጅ የነበረው አባቱ ብዙ ቅጥረኞች ሰራተኞች ያሉት የነበረው እሱ ከሌሎች ሰዎች ሄዶ ተቀጥሮ እንዲያውም ደግሞ ምግብ አጥቶ የእሪያ ትራፊ ነው ማለት ነው ሲበላ የነበረው። ግን አንድ ቀን ወደ ልቡ ተመለሰ። ከዚህ በኋላ እንደው ልጁ ተብዬ መጠራት አይገባኝም፣ ግን ሂጄ ከባሮቹ እንዳንዱ እንዲያደርገኝ እለምነዋለሁ አለ። ወደ ልቡ ተመለሰ ነው የሚለው። አሁን ያን ጊዜ ነው የዚህ ሰውዬ ትንሣኤ የጀመረው። ወደ ልቡ ሲመለስ ያን ጊዜ አሰበው አባቱን ማለት ነው እና ተነሳ። ከዛ እስካሁን በሞት ውስጥ ጭልጥ ባለ ሞት ውስጥ ነበር የነበረው። ልክ ግን ያን ጊዜ ወደ ቀልቡ ወደ ልቡ ሲመለስ አባት እንዳለው አባቱ ደግሞ ሀብታም ባለጸጋ ይሄ ቀረ የማይባል እንደሆነ አሰበ። ሄደ
እሱ ባርነት ነበር የጠበቀው። አባትየው ግን ባልጠበቀው መልኩ በፍቅር ተቀበለው። ለልጄ ለጣቱ ቀለበት፣ ለእግሩ ጫማ፣ ለሰውነቱ ልብስ አድርጉለት፣ የሰባው ኮርማ ይታረድ። ልጁ በሚገርም አቀባበል ነበረ እጁን ዘርግቶ የተቀበለው እና ያ ሰው መሆን አለብን። እንደውም አባትየው ይሄ ልጅ ሞቶ ነበረ ያ ሆኗል፣ ጠፍቶ ነበረ ተገኝቷል ብሎ እውነት እንደዛ ነው። ሁለተኛው ሞት የሚባለው ይሄ ለማንም አዳም መሬት አንተው ትገብ ውስተ መሬት፣ አዳም ወይ መሬት ነህና ወደ መሬትነት ትመለሳለህ ተብሎ ለሁሉ አዳማዊ ባህሪ አዳማዊ ማንነት ላለው ሁሉ የተሰጠ ነው። እንግዲህ ጻድቅም ይሁን ኃጥእ፣ አማኒም ይሁን መናፍቅ፣ የትኛውም ይህን ሞት የሰው ልጅ ሁሉ ይሞተዋል ማለት ነው። ይሄ ለሁሉ የማይቀር ጽዋ ነው። ይሄ ለሁሉ የማይቀር ጽዋ ነው። ለሁሉ ይከናወናል። የሰው ልጅ ሁሉ መሞቱ ግድ ነው። ይሄኛው ጽድቅን አይጠይቅም፣ ጽድቅን አይጠይቅም። ያኛው ምክንያቱም ይሄ በራሱ ወዶ ፈቅዶ የሚያደርገው ሳይሆን የግድ ተፈጥሮ ራሱ ሰው ሆኖ መፈጠሩ በራሱ ለዚህ ነገር ይጋብዘዋል፣ ለዚህ ነገር ይዳርገዋል። ያኛውም ግን በራሱ ነው የሚሞተው። ትንሣኤውንም እንደዚሁ በራሱ ያደርገዋል ማለት ነው። ሲመለስ ይነሳል፣ ሲጠፋ ደግሞ ይሞታል። ይሄኛው ግን ሰው በመሆኑ ብቻ የሚፈጸም ነው። ሁለተኛው ሞት ማለት ነው የስጋ ሞቱ። መልካም። ስለዚህ ሚስጥር ያልንበት ምክንያት ያኛውም ከወደቀበት ሲነሳ ይሄኛውም ከስጋ ሞት ነፍሱ ከስጋው ተለይታ መጨረሻ ላይ ነፍሱ ከስጋው ተዋህዶ ሲነሳ በረቀቀ ሚስጥር ስለሚከናወን ነው ማለት እንችላለን። ይሄ ትንሣኤው እንግዲህ ሁለቱንም አይነት ትንሣኤ ስናይ መጥቶ ያ ሰው መጀመሪያ የህሊና ትንሣኤ የሞተው ሰው በመጀመሪያ ደረጃ መጸጸት አለበት። ያደረገውን ነገር መጸጸት አለበት። ከዛም በኋላ ቁጭ ብሎ ደግሞ ከራሱ ጋራ ውይይት ማድረግ አለበት። የሰራቸውን በደሎች፣ ኃጢአቶች አንድ በአንድ ሰፍሮ ቆጥሮ ለራሱ ያን ነገር መዝግቦ አስታውሶ መያዝ አለበት። ከዛ ቀጥሎ የሚቀጥለው እርምጃው ወደ ንስሐ አባቱ መሄድ አለበት ማለት ነው። ከመምህረ ንስሐው ጋራ ቁጭ ብሎ ያለውን ነገር ሳያስቀር ይናዘዛል። ሳያስቀር ሂዶ ሲናዘዝ አባትየው ደግሞ ለዛ የሚሆን መድኃኒት ይሰጠዋል። አባቶቻችን ቤተክርስቲያን የሕክምና ቤት ናት። የሕክምና ቤት ለመታከም ነው የሚሄድ ያ ሰውዬ። ስለዚህ ያ የእሱን ኃጢአት የሚሰማውን ቄስ የሚታዘበው ሳይሆን እሱን የሚያክመው ነው። መፍራት የለበትም። አሁን አንዳንድ ሰው ኃጢአቴን ብናገር ይታዘቡኛል ብሎ የሚፈራ የሚሸማቀቅ ሰው አለ። ግን አሁን ለምሳሌ አንድ ሰው በመኪና አደጋ ወይም ሌላ አደጋ ደርሶበት እጅግ በጣም ቆስሏል፣ በሞትና በሕይወት ውስጥ ነው ያለው። ወስዶ ሕክምና ቦታ ቢያደርሱት ዶክተሩ ያዝንለታል እንጂ በዛ ሰው አይፈርድበትም። ለምን? በአንተ ስህተት ነው እንዲሆን እንኳ አይለውም። መጀመሪያ ቁስሉ እንዲድንለት ርብርብ ነው የሚደረግለት እና አንድ የቤተክርስቲያንም አባትም ይሄ በኃጢአት የቆሰለ ዲያብሎስ ያቆሰለው ያደቀቀው ልክ እንደ ሲኖትራክ አድቆ እንደሚጥል ዲያብሎስ ከዛም በላይ ነው አድቆ ነው የሚጥለው እና ያን ያደቀው ሰው ያዝንለታል እንጂ ፈጽሞ አይፈርድበትም። ስለዚህ ያ የታመመ ወይም ጉዳት የደረሰበት ሆስፒታል ሂዶ ለዛ ለበሽታው የሚሆን መድኃኒት እንደሚታዘዝለት ሁሉ ካህኑም በሽታውን ከሰማ በኋላ የሰውየውን የነፍስ በሽታ ካደመጠ በኋላ ለዛ የሚመጥን መድኃኒት ያዝለታል ማለት ነው። ያ መድኃኒት ስግደቱ፣ ጸሎቱ፣ ምጽዋቱ፣ ከዛ የመጨረሻው ደግሞ ዋነኛው መድኃኒት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ይታዘዝለታል ማለት ነው። ይህንን ሲያደርግ አሁን ለካህኑ ተናግሮ እሱ ለካህኑ መናገሩ እንጂ ኃጢአቱ እንዴት ይሰራል የሚለው በእግዚአብሔር ነው የሚታወቀው። ካህኑም እንዴት እንደሚያስተሰርየው አያውቀውም። የሚሰረይለትም ሰው እንደዛው። ታዲያ እንዴት ነው? በእግዚአብሔር ነው የተያዘው። ያ በካህኑ አድሮ እግዚአብሔር ያን ኃጢአቱን ያጠፋለታል። ይህ በስውር ወይም በምስጢር የሚከናወን ነው ማለት። ስለዚህ ምስጢር ተብሏል። ያኛው ምስጢረ ማን ነው? የስጋ ትንሣኤውም እንደዚሁ። የስጋ ትንሣኤውንም ስናይ እንግዲህ የስጋ ትንሣኤ አንድ ጊዜ በመጨረሻው በትንሣኤ ዘጉባኤ የሚከናወን ነው። በትንሣኤ ዘጉባኤ በመጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት በቀዳሚ ንፋተ ቀርን ይትጋባ ጸበለ ሥጋ ዘተዘሮ ውስተ ኩሉ ምድር ሀበ ርዕስ። በመጀመሪያው ንፋተ ቀርን ቅዱስ ሚካኤል ንፋተ ቀሩን በሚነፋበት ጊዜ የተበተነ የስጋ ትቢያ ሆኖ
ለምሳሌ ያው ከአዳም ጀምሮ ያሉ ነፍሳት አሁን ወደ ትቢያነት የተቀየረ ነው። ያኛው ርዕስ ወዳለበት ራሳቸው ወዳለበት ወደሱ ይሰበሰባል አለ። ወበካል ንፋተ ቀር ይሰፈያ አይጽምት ምስለ ስጋ ወይ ከውን በርነ ፍጹም ዘእንበላ አምሳሶ ወይ ታውሶ ይላል። በሁለተኛው ደግሞ ስጋ ከአጥንት ጋር ይጣበቃል ይዋሃዳል እና ትኩስ አስከሬን ይሆናል ማለት ነው። ትኩስ አሁን ነፍስ የተለየችው ትኩስ አስከሬን ይሆናል። ወበሳልስ ንፋተ ቀር አሚያ ይትነሱ ሙታን ከመቅጽበተ ዓይን እንዘ ይጸውሩ ምግባራት ይሆሙ። በሶስተኛው ንፋተ ቀርን እነዛ ነፍሳት ወይም የሞቱ ሰዎች የያዙትን ስራ በምድር ላይ ሳለ ያደረጉትን እመሄ እኮይ ወእመሄ ሰናይ ክፉም ይሁን ደግ ያንን የሰሩትን ኃጢአታቸውን ይዘው ይነሳሉ ማለት ነው። ነፍስና ስጋ ከተዋህደው ይነሳሉ። ይሄ ሁሉ ሲፈጸም አንደኛ ጊዜው አሁን አይታወቅም። ጊዜው አይታወቅም። ጌታችን የመጣበት በዕለተ ወሩ ማን ነው? ዘመኑ ዘመነ ዮሐንስ ወር ወራ መጋቢት፣ ዕለቱ ደግሞ ዕለተ እሑድ፣ ጊዜው መንፈቀ ሌሊት ነው ተብሎ ሊቃውንት አባቶቻችን ይናገራሉ። ግን ብዙ ዘመነ ዮሐንስ አለ፣ ብዙ ወራ መጋቢት አለ፣ ብዙ ዕለተ እሑድ አለ፣ ብዙ ደግሞ መንፈቀ ሌሊት አለ። የትኛው እንደሆነ አይታወቅም። ስለዚህ ያንን የሚያውቀው ማን ነው? ራሱ ባለቤቱ መድኃኔዓለም ክርስቶስ ነው። ስለዚህ ምስጢር ነው ማለት ነው። እንደምንሞት ተነግሮን መሞቻችን መቼ እንደሆነ እንደሚመጣ ነግሮን መምጫው መቼ እንደሆነ ያ ትንሣኤያችን የክርስቶስ መምጣት ማለት የእኛ ትንሣኤ የሚከናወንበት ነው። ስለዚህ መቼ እንደሆነ አይታወቅም። ስለዚህ ምስጢር ሊባል ችሏል ማለት ነው። መልካም። ወደ ሶስተኛው ሀሳባችን ነው የምንሄደው። ማርያም መግደላዊት በትንሣኤው ጊዜ ያው በመጽሐፍ እንደተጻፈ ቀድማ ያገኘችው ያየችው እሷ ናትና ቀርባ ልትነካው ባሰበች ጊዜ ገና ወደ አባቴ አላረኩምና አትንኪኝ ብሏታል። ቅዱስ ዮሐንስ ደግሞ በተለየ ሁኔታ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አላረኩኝም በሚል ያነሳው ኃይለ ቃል አለ። ይህንን ቃል ይዘው የመጀመሪያው የማርያም መግደላዊት ለምን አትንኪኝ አላት የሚለው ራሱን የቻለ ትርጉም አለውና እሱን ካብራሩልን በኋላ መናፍቃን ደግሞ በተለይ በሌላው ዓለም ያሉ በሌላ ቤተ እምነት ያሉ ሰዎች ወደ አምላኬ ወደ አምላካችሁ የሚለውን ቃል ይዘው ኢየሱስ ክርስቶስ አምላክ አለው ወደሚሎቱ ስብሐት ድምዳሜ ደርሰው የክደት ትምህርት ያስተምራሉና ቤተክርስቲያን እኚህን ሁለቱን ሐሳቦች እንዴት ነው የምታበራራቸው? መልካም እንግዲህ አባቶቻችን ይህንን ወንጌል አብራርተው አስቀምጠውልናል። የቀደምት አባቶቻችን አትንኪኝ ያላት ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም መግደላዊትን ለምንድን ነው የሚለውን ቅዱስ ዮሐንስ አፈወርቅ ይህንን በተረጎመበት ምን ብሏል? ማርያም መግደላዊት አሁንም ያ በስጋ የነበራት እሳቤ ነው ያለው ማለት ክርስቶስን በስጋ አሁን ክርስቶስን በስጋ እናውቀውም ከሞት ከትንሣኤ በኋላ አይደለ? እሷ ግን ልክ እንደዛ በስጋ አሁንም ሄዳ ልትይዝ ነበረ። አሁን ግን እንደዛ አይደለም። አሁን ያ ሞትን ድል አድርጎ የተነሳ እንደገና ንጉስ ወደ ሰማያት የሚያደርግ ንጉስ መሆኑን አልተገነዘበችም እና ይሄንን አልተገነዘብሽም፣ የባህሪ አምላክነቴን በደንብ አላረጋገጥሽም ሲላት ነው ብሎ አስቀምጠዋል። አውግስጢኖስ የተባለው አባት ደግሞ ምን ብሏል? አትንኪ ማለቱ በስጋዊ እሳቤ ብቻ አትመኝብኝ ማለቱ ነው። ገና ወደ አባቴ ያላረኩ ማለቱ ደግሞ ገና የባህሪ አምላክነቴን አላመንሽም እና እውነተኛው መዳሰስ ወይም መንካት ወይ ምንድነው ካል የክርስቶስን የባህሪ አምላክነት በፍጹም ሙሉ ለሙሉ ማመን ነው። ስለዚህ ከዚህ የተነሳ እሷ ክርስቶስን በእጅጉ ትወደዋለች። የተደረገላት ውለታ አለ። ከኃጢአት እስራት ነፃ አውጥቶታል፣ ፈቷታል፣ ቀድሷታል፣ አንጽቷታል። ከዛ የተነሳ ትወደዋለች። ግን በምልአት ደግሞ የባህሪ አምላክነቱን በሌሎችም ላይ ይሄ ችግር ይታያል፣ በእሷ ብቻ ሳይሆን። ለዚህ በሉቃስ ወንጌል ምዕራፍ 24 ላይ እነዚያ ኤማውስ መንገደኞች እኛ እስራኤልን እንዲበዥ አስበን ነበር እያሉ ነበረ። ግን አሁን ሞቷል፣ ተጠናቋል፣ አለቀ በቃ ብለው ተስፋ የመቁረጥ ስሜት ነበር ሲያሳዩ የነበሩት እና በእሷም በሌሎቹም ይሄ ስላለ የለም ሞትን አድርጎ ድል አድርጎ የሚነሳ እንጂ ይሄ ዝም ብሎ
ሩቅ ብእሲ ወይም ተራ ሰው አይደለሁም ብሎ ነው። ሌላኛው ቅዱስ ኤፍሬም ሶርያዊ ደግሞ ምን ብሎ ተርጉሞታል? ማርያም መግደላዊት የቤተ ክርስቲያን ምሳሌ ነች አለ። ማርያም መግደላዊት የቤተ ክርስቲያን ምሳሌ ነች። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም መግደላዊትን አትንኪኝ ማለቱ አለ በምድር ላይ የምትኖረዋ ቤተ ክርስቲያን አምላኳን ፈጣሪዋን ኢየሱስ ክርስቶስን መዳሰስ የምትችለው በአካለ ስጋ ሳይሆን በቅዱሳት ምስጢራት እነሱን በመፈጸም ነው። በተለይ በስጋው በደሙ ስጋውን በላለን ደሙን እንጠጣለን፣ እንነካዋለን፣ እንጨብጠዋለን፣ እንዳስተዋለን እና ያ መዳሰስ በዛ እንጂ ከትንሣኤ በኋላ እስከ ትንሣኤ ድረስ አብረውት ይሉ ነበር፣ ይነኩታል፣ ያሱታል። ከትንሣኤ በኋላ ግን በዛ አይነት መልኩ አይደለም፣ በአካል አይደለም የሚዳሰሰው። ከትንሣኤ በኋላ የሚዳሰሰው በምንድን ነው? በቅዱሳት ምስጢራት አማካኝነት ቤተክርስቲያን የማርያም መግደላዊት ምሳሌ የሆነችዋ ቤተክርስቲያን ያንን ለማስረዳት ነው ክርስቶስ እንደዛ ያለው ይላል። ይህንንም ለምሳሌ ቶማስ ሐዋርያው ቅዱስ ቶማስ በዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 27 እንደተጻፈ ሂዶ ሲነካ እጁ ኩምትር ነው አይደል ያለችው። ልክ እንደ ቀድሞ በስጋ ሂዶ ገስግሶ ለማየት ነበረ እንትን ያደረገው፣ ግን እንደዛ ሆነ። ስለዚህ ያንን ለማስረዳት ነው። ሌሎች አባቶቻችን ደግሞ ከምስጢራት አያይዘው ይተረጉሙታል። ሴቶች ቅዱስ ሥጋውን ክቡር ደሙን መፈተት ወይም ምስጢራትን መፈጸም አይችሉም፣ ያንን ለማስረዳት ነው ብለውም ትርጓሜ የሰጡት አሉ ማለት ነው። ቶማስን ንካኝ ብሎ እሷን አትንኪ ማለቱ ወደዛ ይሰዳል። እንደዛ ነው። ሌላው ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ የሚለው ቃሉን ባለማስተዋል ነው እንጂ ጌታችን ልይት አድርጎ ነው ያስቀመጠው። ወደ አምላኬና ወደ አምላካችሁ፣ ወደ አምላካችን ቢል ኑሮ በተለይ እነዚህ የክርስቶስን የባህሪ አምላክነት የማይቀበሉ ሰዎች ለሚጠቅሱት ጥቅስ እውን ይሆንላቸው ነበር። ግን እሱ ወደ አምላካችን አይደለም ያለው፣ ወደ አምላኬና ወደ አምላካችሁ። ለእርሱ አምላኬ ሲለው ሌላ ነው፣ ለእኛ ደግሞ አምላካችሁ ሲል ሌላ ነው ማለት ነው። ለእሱ እንዴት ነው አምላኬ ብሎ ያለው ያልን እንደሆነ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና የነሳው የተዋህደው ስጋ ፍጡር ነው። ከእመቤታችን የነሳው ስጋ ነው። እመቤታችን ፍጡር ናት፣ የእሷም ስጋ ፍጡር ነው። ከእሷ የነሳው ደግሞ ስጋ ፍጡር ነው። ስለዚህ ያንን ስጋ በዛ ስጋ ነው የተነሳው ክርስቶስ። በዛ ስጋ ነው ሞት እንዲያድል ያደረገው፣ በዛ ስጋ ነው። ሞተ በስጋ ወሐየው በመንፈስ መለኮቱ ከስጋው ከነፍሱ ያልተለየ በመሆኑ እና በዛ ስጋ ድል ስላደረገው እንግዲህ ያ የነሳው ስጋ ምን ሆኗል ማለት ነው? አምላኬ ብሎ ይናገራል። በዛ በነሳው ስጋ ለአምላኬ ሲል ወደ አምላካችን ቢል ኑሮ ጠቅልሎ እሱን ፍጡር ያሰኝ ነበር። አምላኬ አለ በነሳው ስጋ። በሰውነቱ ፍጹም አምላክ ፍጹም ሰው ነው። ጌታችን ኢየሱስ ክርስቶስ ፍጹም አምላክ ነው፣ እንደገና ፍጹም ሰው ነው። ስለዚህ ፍጹም ሰውነቱ መረሳት የለበትም። ፍጹም ሰው ካልሆነ አልዳንም። ምክንያቱም መለኮት ሊሰቀል፣ ሊገረፍ፣ ሊሞት አይችልም በታምር። እንዲሁ ፍጹም ደግሞ ሰው ብቻ ቢሆን ኑሮ መለኮታዊ ማንነት ባይኖረው ኑሮ ደግሞ ሰውን ሊያድን አይችልም። እንኳንስ ሌላውን ሊያድን ራሱንም ማዳን አይችልም። ሌሎች በቅድስናቸው ብዙ የተነገረላቸው አባቶች ራሳቸውን አላዳኑም። ሌላውም አልሆኑም፣ ለራሳቸውም አልሆኑም። ክርስቶስ ግን ፍጹም አምላክ ነው፣ ፍጹም ሰው ነው። ስለዚህ ፍጹም ሰው እንደመሆኑ ታይቷል፣ ተጨብጧል፣ ተዳሷል። አይሁድ እንዲሰቅሉት፣ እንዲገርፉት፣ እንዲሞቱ ነዋል። እንደገና ያ ደግሞ ክርስቶስ ፍጹም አምላክ ነው። ስለዚህ ከዚህ የተነሳ ወደ አምላኬ ብሏል። ወደ አምላኬ እንዲያውም ምትሃት ብለው እንዳይናገሩ ይሄ ቃል ያስራቸዋል። በእውነት ክርስቶስ ፍጹም አምላክ፣ ያ ሞትን ድል አድርጎ የተነሳው ክርስቶስ እንደሆነ የሚያረጋግጥ ነው። ፍጹም አምላክ ፍጹም ሰውነቱን የሚያረጋግጥ ነው። ስለዚህ እንዲያው ነፍስን ስጋን አልተዋሃደም ዝም ብሎ ምትሃት ነው ብለው እንዳይናገሩ ክርስቶስ አምላኬ ብሎ ያ የነሳው
ፍጡር ስጋ እንደሆነ ያ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አድርጎ አስቀምጧል። ከዛ ወደ አምላካችሁ አለ። ለደቀ መዛሙርቱ ለነሱም ደግሞ ወደ ፈጣሪያችሁ ወደ አስገኛችሁ ማለት ነው። የነሱ ፍጡራን ናቸው፣ ፈጣሪያቸው ነው። እርሱ አምላክ የአምላክ እንዲህ የሚላቸው ወደ አምላኬና ወደ አምላካቸው የሚላቸው ፈጣሪያቸው ነው፣ አስገኛቸው ነው እና እሱን የሚያስረዳበት ነው። አባቴ የሚለውም ልክ እንደዚሁ ለሱ የባህሪ አባቱ ነው፣ ለእኛ ደግሞ የጸጋ አባታችን ነው። እኛም የጸጋ ልጆቹ ነን ማለት ነው። በዚህ መልኩ ነው የሚተረጎመው። መልካም ነው። ሌላው ጥያቄ በዚሁ ከትንሣኤ ጋር በተያያዘ ዳግማይ ትንሣኤ ስንል ምን ማለታችን ነው? ክርስቶስ ድጋሚ ተነስቷል? በዚህ ጋር አያይዘውም ከትንሣኤ እስከ ዳግማይ ትንሣኤ ያሉ ቀናት ስያሜያቸውን አያይዘው ቢነግሩን። መልካም። እንግዲህ ክርስቶስ ዳግም አልተነሳም። ክርስቶስ የሞተው አንድ ጊዜ ነው። የሞተው አንድ ጊዜ ከሆነ ደግሞ ሊነሳ የሚችለውም አንድ ጊዜ ብቻ ነው። ታዲያ ለምንድን ነው ዳግም የተባለበት ምክንያት ከተባለ ይሄ የቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ ሄደን ስናነብ መልሱን እናገኘዋለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ እሁድ ሞትን ድል አድርጎ ተነስቷል። ደቀ መዛሙርቱ ደግሞ ክርስቶስ በተያዘ ጊዜ ትተው ሸሽተው ሄደዋል። ስብስብ ብሎም ደግሞ በር ዘግተው ከአይሁድ ሸሽተው ተጠልለው ነው ያሉት በዛ በቤታቸው እና በዚህ ሁኔታ እያሉ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ልክ እንደተዘጋ በር ክፈቱልኝ ብሎ አንኳኩቶ በር ክፈቱልኝ ሳይል በሩ እንደተዘጋ መድኃኒታችን ኢየሱስ ክርስቶስ ገባ። ገብቶ ሰላም ለእናንተ ይሁን አላቸው። እንግዲህ ደቀ መዛሙርቱም ብዙ ድንጋጤ ተፈጥሮባቸው ነበረ። ምትሃት መስሏቸው የሆነ ርኩስ መንፈስ ገብቶ እንደዚህ ያደረገን የሚል በውስጣቸው ነበረ። አይዟችሁ እኔ ራሴ ነኝ፣ እንደምታዩት ለመንፈስ አጥንት ስጋ የለውም። ይሄው የተወጉ የተቸነከሩ እጆቼ የተወጋው ጎኔ ብሎ ለደቀ መዛሙርቱ አሳያቸው ማለት ነው። አሁንም ቅድም እንደተናገር ነው ይሄ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን እንደዚሁ ይራገጣል። ረቂቅ መለኮት እንቲያው ለቃል ኮነ ለስጋ ወእንቲያው ለስጋ ኮነ ለቃል ቅዱስ ቄርሎስ እንደተናገረው የስጋ ባህሪ ለመለኮት የመለኮት ባህሪ ለስጋ ገንዘቡ ስለሆነ በተዘጋ በር አንኳኩቶ ክፈቱልኝ ሳይል እንደተዘጋ ገብቷል። እንደገና ደግሞ መለኮትን ብቻ ቢሆን ደግሞ መዳስ ማየት አይችልም። ይኸው የተቸነከሩ እጆቹን አካሉን አሳይቷቸዋል። ስለዚህ በዚህ ጊዜ ለደቀ መዛሙርቱ በእንዲህ ሁኔታ ሲገለጥላቸው ከደቀ መዛሙርቱ መካከል የሆነው ሐዋርያው ቅዱስ ቶማስ በጊዜው አልነበረም። እንግዲህ በኋላ ጌታችን ከነሱ ተለያቸው። ቶማስን መጣ። ጌታችን እኮ ተነሳ አገኘነው ብለው ነገሩት። እንዴት ሊሆን ይችላል? እንዴት ሊሆን ይችላል? ካላየው አላምንም አለ። እንግዲህ አባቶቻችን ለዚህ ትርጓሜ ሰጥተውታል። ቅዱስ ቶማስ እንዲያው በእውነት ተጠራጥሮትም ብቻ ሳይሆን ሌሎቹ አየን ብለው ሲናገሩ እኔ ሰማሁ ብዬ ልናገር ነው ወይ? ስለዚህ ሌሎቹ ያዩትን እኔም ማየት አለብኝ። ልክ እንደ ሌሎቹ ሁሉ እኔም አየሁት ብዬ ነው መስከር መናገር ያለብኝ ብሎ ካላየሁ አላምንም አላቸው። ጌታችን እንግዲህ ከልብ ሆነን የምንሻውን መሻት መንፈሳዊ መሻታችን ሁሉ ይፈጽማል። በነገራችን ላይ እኛን የማይጠቅመንን የማይረባን ነገር ነው እንጂ የማይፈጽምልን የሚጠቅመንን ነገር ሁሉ እንደ አባትነቱ ይፈጽምልናል። ከኛ የሚጠበቀው ያው የልጅነት መንፈስ ሊኖረን ያስፈልጋል። አንድ ሕፃን አባቱን ሲጠይቀው የሆነ ነገር እንዲገዛለት ፈልጎ አባቱን ሲጠይቅ 100% እምነት ጥሎ ነው የሚጠይቀው። አባቴ ያደርግልኛል ብሎ በ100% እምነት ይጠይቀዋል። አባቱ ሊፈጽመውም ላይፈጽመውም ይችላል። እሺ ካለው ደግሞ በሙሉ ልብ አባቴ እሺ ብሎኛል እያለ አባቴ ይገዛልኛል እያለ ለጓደኞቹ ነው የሚነግራቸው። ያ ማለት በአባቱ ሙሉ የሆነ እምነት አለው ማለት ነው። አይጠራጠረውም አባቱን። ልክ እኛም አባታችን እግዚአብሔር ሳንጠራጠረው የትኛውንም ነገር
ለእኛ የሚጠቅመውን ነገር ከለመን ነው እግዚአብሔር ያደርገዋል እና የቶማስን መሻቱን ይፈጽምለት ዘንድ እንግዲህ በሳምንቱ ዳግም ትንሣኤ ብለን በምናከብረው እንደዛው ደቀ መዛሙርቱ ዘግተው ባሉበት በር ክፈቱልኝ ሳይል በተዘጋ በር ገብቶ ሰላም ለእናንተ ይሁን አላቸው። ቶማስንም ና አለው። እጆቹን ወስዶ በጣት ውስጥ በተወጋው ጎኑ ሲከት እንዲያው ኩምትር ጭርምት አለ። ልክ እሳት ውስጥ እንደገባ ጅማት ማለት ነው። ያ መለኮታዊ አካል ነው። እሳት በላይ ለአማጽያን ለይክዱ ስሙን ለሚከዱ ለአማጽያን የሚያቃጥል እሳት ነው ተብሎ የተነገረለት መለኮት ነው። እንግዲህ በፊቱ የቆመውና ያንን ሂዶ ሲነካ እንደዛ ሆኖበታል እና በዚህ ጊዜ ጌታዬና አምላኬ አለ። ቶማስ እንዲያውም ብሎታል ጌታችን ያመንክ እንጂ የተጠራጠርክ አትሁን፣ አትጠራጠር አለው። እመን፣ እምነትህን አጽና ብሎ በተግባር አስተማረው፣ በተግባር አሳየው። ከዛ ጌታዬና አምላኬ አለ። አምላክነቱን ተረዳ ማለት ነው። አሁን ክርስቶስን የሚጠራጠሩ ሰዎች ካሉ፣ የባህርይ አምላክነቱን የሚጠራጠሩ ሰዎች ካሉ ይምጡ እና መተህ ያርሊያል ይምጡና ይዩት፣ ይቅመሱት፣ ይዳሱት፣ ይምኩት። ከዛም በኋላ ይወስኑ። በርቀት ሆኖ ግን እንደው በስም የሚሰሚ ይሄ የሚገኝ እውነተኛ ትክክለኛ መረጃ አይኖርም። መረጃ ከአንዱ ሌላ ሲሄድ ወይ ተጨምሮበት ወይ ደግሞ ጎድሎ ነው፣ ተዛብቶ ነው የሚሄደው። ስለዚህ ከሌላው የሚሰሙት የተዛባ ዜና ነው ስለ ክርስቶስ ያላቸው። ስለ ክርስቶስ እውነተኛውን ትክክለኛውን ትምህርት የሚያገኙት ቤተክርስቲያን ነው። ይምጡና ይዩት። ከዛም በኋላ ራሳቸውን ያድኑ፣ ከሞት ያስመልጡ። ክርስቶስ ሞትን ገድሎላቸዋል። ሞትን የገደለውን በሞት ላይ ስልጣን ያለውን አምላክ ወደሱ ይምጡና ሕይወትን ያገኙ ብለን ጥሪያችንን እናስተላልፋለን እና ዳግም በዚህ መልኩ ለደቀ መዛሙርቱም እንደገና ድጋሚ ያንን የትንሣኤውን ነገር ደግሞ ስለገለጸላቸው ዳግም ትንሣኤ ተብሏል እንጂ ክርስቶስ የሞተው አንድ ጊዜ ነው፣ ከሞትም የተነሳው አንድ ጊዜ ነው። የተደገመ ትንሣኤ የለም ነው። በዚሁ ተያይዞ እንደው ከትንሣኤ እስከ ዳግመ ትንሣኤ ያሉ ቀናትም ቤተክርስቲያን በልዩ ክብር ታከብራቸዋለች እና ስያሜ ሰይማላቸው ታከብራቸዋለች። እንደው ስለሱ ቢነግሩን። መልካም። እንግዲህ የትንሣኤው ያው ትንሣኤ ተብሎ ተከብሯል። ያው ክርስቶስ ሞትን ድል አድርጎ የተነሳበት የእኛም ትንሣኤያችን የታወጀበት ነው። የትንሣኤያችን በኩር ብሎታል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 የትንሣኤያችን በኩር ሆኖ ተነስቷል። እሱ ሞትን ድል አድርጎት ተነስቷል። የእሱ ትንሣኤ ሁላችን ትንሣኤ ነው። እኛ በአዳም ሟቾች ነበር። በአዳም ሞት ሰልጥኖብናል። ሞት ወደ ዓለም መጥቷል። በዳግማዊ አዳም በኢየሱስ ክርስቶስ ደግሞ ሞት ተሽሯል ማለት ነው። ሞት ወይ መውጊያ ወዴት አለ? ሲኦል ወይ ማሸነፍ ወዴት አለ ተብሏል። ስለዚህ ያንን ሞት የገደለው ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ለሞት ደምሰሶ በሞቱ ሞትን አጠፋው። እንዲያውም በዚህ አሁን በዘመነ ትንሣኤ በቅዳሴ ላይ የሚባለው ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ። ክርስቶስ ከሞት ተለይቶ ተነሳ፣ ሞተ፣ ሞትን በሞቱ ረገጠው እና ለእለ ውስተ መቃብር ወሀበ ሕይወተ፣ በመቃብር ላሉት ሰዎች ደግሞ ሕይወትን ሰጣቸው አለ እና ሕይወታችን የተረጋገጠበት ሞታችን የሞተበት የክርስቶስ ትንሣኤ የመጀመሪያው እሑድ የምናከብረው ሞት የተሸነፈበት ለአንዴና ለመጨረሻ ድጋሚ ላይ ይዘን የተሸነፈበት ዕለት ነው። ይቺ ታላቅ ዕለት ናት። በእውነት ታላቅ ዕለት ናት። እኔ በግሌ እንደ ትንሣኤ የምወደው በዓል የለኝም። ከበዓላቶች ሁሉ ትንሣኤ በጣም ይወደዋለሁ፣ በጣም ደስ ይለኛል እና ቀላል አይደለም። ለዘመናት አባቶቻችን ሲያሰቃያቸው የነበረ ሞት፣ በሞት ጥላ በሞት ፍርሃት ውስጥ የነበሩት አባቶቻችን ሞት የተሸነፈበት፣ አሁን ለእኛ ሞት እረፍታችን ነው። አሁን ሞት ወደ እግዚአብሔር የምንሄድበት መሸጋገሪያ ድልድያችን ነው። አሁን እኛ ሞትን አያስፈራን፣ የተሻለውን ዓለም የምንወርስበት ነው። ስለዚህ ያ ደግሞ የተገኘው ክርስቶስ ሞትን ድል አድርጎ በመነሳቱ ነው እና ታላቅ ዕለት ነው። ቤተክርስቲያናችን በልዩ ሁኔታ ታከብረዋለች የክርስቶስ ትንሣኤ። ተንሥአ እግዚእነ ከመ ይምሃረነ ተንሥኦ ሥጋቲነ። እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳ። ለምንድን ነው የተነሳው ሲባል የእኛ ሥጋ ወርቆ በስብሶ ፈርሶ እንደማይቀር ሊያስተምረን ነው። እኛ በዛ በቀደመው አዳም ምክንያት ሟቾች ነበር። በሁለተኛው አዳም ከዛ ከመሬታዊው የተነሳ መሬታዊ ያልሆናል።
ከሰማያዊ የተነሳ ደግሞ ሰማያውያን ሌላ የሰማይ ዜግነት የሰማይ ሀገር እንዳለን የሚያስረዳ ታላቅ ዕለት የመጀመሪያው ዕለት ዕለተ እሑድ ነው። ሁለተኛው ሰኞ ደግሞ ማዕዶት ይባላል። ማዕዶት የሚባለው እንግዲህ መሻገር ማለት ነው። ወይም ይሄ መሻገር እንዴት ነው? ለምንድን ነው ማዕዶት የተባለው ሲባል ነፍሳት ከሲኦል ወደ ገነት የተሸጋገሩበት፣ ከኃጢአት ወደ ጽድቅ የተሸጋገሩበት፣ ከሞት ወደ ሕይወት የተሸጋገሩበት፣ ከዲያብሎስ ግዛት ነፃ ያወጡበት፣ ከሲኦል እስር ቤት ሲኦል የነፍሳት ማሰሪያ ቤት ነበረች። ከዛ የነፍሳት ማሰሪያ ቤት ወጥተው ነፃ የወጡበት እንግዲህ ለውስተ ሲኦል ጻወ ለውስተ ጽልመት ተከሰቱ ወሪው ብርሃን አብየ ብሎ እንደተናገረ በሲኦል ያላችሁ ውጡ፣ በጨለማ ያላችሁ ተገለጡ፣ ታላቁን ብርሃን ይዩ ብሎ እንደተነገረ ታላቁን ብርሃን ኢየሱስ ክርስቶስን ያዩበት ሰላም ለእናንተ ይሁን ብሎ በሲኦል ጌታችን ለደቀ መዛሙርቱ በዚህ የነገራቸውን አስቀድሞ በሲኦል በዕለተ ዓርብ ሲኦል ወርዶ በዛ በግዞት በጨለማ በሚያስደንቅ ዲያብሎስ መከራ ጽንቶባቸው የነበሩ ነፍሳትን ሰላሙን ያወጀላቸውና ከዛ ከሲኦል ወጥተው ወደ ገነት የተሸጋገሩበትን እሱን የምናስብበት ነው። ቤተክርስቲያን ሁሉን ነገር የምታደርገው ከነገረ ድነት አንጻር ሁሉ ነገሯ ነገረ ድነትን ነው የሚሰብከው፣ ነገረ ክርስቶስን ነው የሚሰብከውና ስለዚህ ያን ከዲያብሎስ ስርዓት ነፃ ወጥተን ባርነት ለአንዴና ለመጨረሻ ተቀርፎልን የእግዚአብሔር ልጆች የቀደመው ማንነታችን የተመለሰበት ውልደ እግዚአብሔር ነበር ያናተን ነበር መልሰን ያን ልጅነት ያገኘንበትን ዕለት የምናስብበት ማዕዶት ተብሎ ይገለጻል ማለት ነው። ሁለተኛው ማክሰኞ ደግሞ ቶማስ ተብሎ ይታሰባል። ይህም ቅድም እንደተናገርነው ሐዋርያው ቶማስ ያው ለደቀ መዛሙርቱ ጌታችን በመጀመሪያው ተገለጠላቸው ጊዜ በመካከላቸው ስላልነበረ መጥተው ያንን የክርስቶስን መነሳት ሲያበስሩ ሲነግሩት እንዴት ይሆናል ብሎ ነበረ። ክርስቶስ ቅድም በተነጋገርነው መልኩ ተገለጸላቸው። እሱም አየ፣ ዳሰሰ፣ ተመለከተ፣ አመነ ማለት ነው። ስለዚህ ይሄንንም እናከብረዋለን። ምክንያቱም እንግዲህ ቶማስ ምን ብሎታል ጌታችን? አንተ ስላየህ አምነሃል፣ ሳያዩ የሚያምኑ ደግሞ ብፁዓን ናቸው ብሏል። ሳያዩ የሚያምኑት የሚባሉት ከዛም በኋላ በሐዋርያት ተሰብከው የሐዋርያትን ስብከት ሰምተው የክርስቶስን ሞት፣ ትንሣኤ፣ እርገት፣ ዳግም ምጽአት አምነው የተቀበሉ ሰዎች እነሱ ብፁዓን ናቸው። የሐዋርያትን አይን አድርገው ነው፣ የሐዋርያትን ጆሮ አድርገው ነው የተቀበሉት እና ብፁዓን ናቸው ተብሏል። እና ስለዚህ ያው አሁንም ያው ትንሣኤውን የምንናገርበት ስለሆነ እናከብረዋለን ማለት ነው። ሶስተኛው አልዓዛር የሚባለው ነው። ዕለተ ረቡዕ ማለት ነው። አልዓዛር ይባላል። ይህም እንግዲህ በዮሐንስ ወንጌል ምዕራፍ 11 ላይ እንደተዘገበው ጌታችን መድኃኒታችን ኢየሱስ ክርስቶስ በቦታው አልነበረም፣ ግን አርክነ ኖመ አላቸው ለደቀ መዛሙርቱ። እነሆ ወዳጃችን አልዓዛር አንቀላፋ ብሎ ለደቀ መዛሙርቱ ነገራቸው። ለጊዜው ደቀ መዛሙርቱ እውነትም እንደው ይሄ የተለመደው እንቅልፍ መስሏቸው ነበር። ክርስቶስ ግን ስለሞተው ስለ አልዓዛር ነበር ሲናገር የነበረው። እንግዲህ ወደዛ ማርያምና ማርታ የሚባሉት እህቶች ያሉት ወደ እነሱ ሄደ። እነሱም አገኙት። እንዲያውም ጌታ ሆይ ከዚህ ኖረ ቢሆን ኖሮ ወንድማችን ባልሞተ ነበር እያሉ ይናገራሉ። አጽናኞች አላቃሾችም ነበሩ። ጌታችን ኢየሱስ ክርስቶስ ግን አይቴ ቀበርክም ወለ አልዓዛርን ወዴት ቀበራችሁት ብሎ ጠየቃቸው። እንግዲህ ተመልከቱ፣ ከኋላ ለደቀ መዛሙርቱ አርክነ ኖመ ብሎ ነበራል። ወዳጃችን አልዓዛር ሞተዋል ሲል ነበረ። አያችሁ ፍጹም አምላክነቱ፣ በአምላክነቱ ሁሉን ስለሚያውቅ የአልዓዛርን ሞት ከዛ ካለበት ሆኖ ያየው ይመለከተው ነበር። እዚህ ደግሞ ፍጹም አምላክ ብቻ ሳይሆን ፍጹም ሰውም እንደሆነ ለማጠየቅ ደግሞ ወዳጃችን አልዓዛርን የት ቀበራችሁት ብሎ ይጠይቃል። ደግሞ ያ የተዋህደው ስጋ አላዋቂ ስጋ ቅድመ ተዋህዶ የሚለው ይሰመርበት። ቅድመ ተዋህዶ የነበረው ስጋ አላዋቂ ነው። ያን አላዋቂ ስጋን ስለተዋሃደ ምን ብሏል? ወዳጃችን አልዓዛር ወዴት አለ ተባለ። አልዓዛር ከሞተ 4 ቀን ሆኖታል ከተቀበረ፣ እንዲያውም ይሸታል
ነው የተባለዋል። ከዛ ጌታችን ይህ መድኃኒዓለም ፍቅር በጣም ይገርማል። ሰው የሚወደን በሕይወት እስካለን ድረስ ነው አይደል? እስካለን ድረስ ገንዘብ ሲኖረን፣ ውበት ሲኖረን፣ የሚታይ ነገር ሲኖረን ነው የሚወደን። ስንሞት አንፈለግም። ሌላው ይቅርና የለፋንበት የደከምንበት ቤታችን ራሱ አይፈልገንም። አፈር ደም የበላንበት ቤታችን፣ ስንት ላብ ያንጠፈጠፍንበት ቤታችን፣ ላባችንን ጠብ አድርገን የሰራነው ቤታችን፣ አስውበን አሳምረን እንኖርበታለን ብለን የሰራነው ቤታችን እሱ ራሱ አይፈልገንም። ዘመዶቻችንም አይፈልጉንም። እንደ የሚያለቅሰው ሁሉ ሞተ ብሎ ዋይ ዋይ ይላል እንጂ ከዚህ ሰንብት አስከሬኑ ቢል ማንም አይፈልግም አስከሬን ማን። ለዛ ነው ወጥቶ ይሄዳል። አስከሬን ተብሎ ስሙ ተቀይሮ እንዲሁ አቶ ገሌ ከቤት ወጣ እንኳ ይባልም፣ አስከሬን ከቤት ወጣ ይባላል። ዓለም እንዲህ ነች። መጣ ጨርሳ ወዛችንን አውጥታ መጣል ነው የምጥልበት። መድኃኒዓለም ክርስቶስ ግን በማህፀን ሳለን የሚወደን የጠበቀን ምንም እንዳይደርስብን ከዛ በማህፀን ሳለን ይደንቃል እኮ እግዚአብሔር ቸርነቱ። በማህፀን ሳለን እንዳንራብ እንዳንጣማ በእናታችን እትብት አማካኝነት ሁሉን ነገር ያደርስ ነበር። ስንወጣ ደግሞ ወተቱን ዝግጁ አድርጎ ይጠብቃል። ያንን ወተት እንጠባለን። ከዛ ማኘክ ደግሞ ማላመጥ ስንችል ደግሞ እንዲህ የሚበላውን ደግሞ ያዘጋጅል። እንዲህ አድርጎ በማህፀን ጀምሮ የሚጠብቀን ስንሞትም እንዲሁ ደግሞ አይተወንም። ማርታና ማርያም በቃ ቀብረነዋል ተቀብሯል ብሎ ተስፋ ቆርጠው ትተውታል። ክርስቶስ ግን አይተወንም። አሁን እኛ አይተወንም። ሙተን የሞትን ሰዎች እንደው ስጋችን እንኳን እዛ በፈርሶ በስሶ የሚቀር አይደለም። ስጋችን አይተውም። ክርስቶስ የሞተው ለነፍስ ለስጋችን ነው ካሳ የከፈለልን። ነፍስንም ስጋንም ነው ያከበረው እና አልዓዛርንም ካለበት ሂዶ አልዓዛር ተንስ ጻም መቃብር ተነስ ከመቃብር ውጣ አለው ጠርቶ እና ከመቃብር አልዓዛር ተነስቶ መሰከረ። እንዲያውም አልዓዛር ምስክር ስለሆነባቸው ሊገርሙት ይፈልጉ ነበር። ደግሞ ሌላው የሚደንቀኝ እዚህ ታሪክ ላይ ጌታችን ሊያስነሳው እንኳ ሊያስነሳው ነው፣ አልዓዛርን ከሞት ሊያነሳው ነው። ግን አለቀሰ ይላል፣ አለቀሰለት ይላል። ይሄው እንዴት እንደሚወደው አሉ። ምን አይነት እንደው ፍቅር የሆነ አባት መሰላችሁ ያለን እኛ። የእውነቴን ነው። እንደኛ እንደ ክርስቲያኖች የታደለ ማንም የለም። ምንም አይኖረን እሱ አባት አለን። ምንም ሳይኖረን ደስተኛ እንድንሆን የሚያደርገን ፍጹም ሐዘን በነገሰበት ዓለም ውስጥ ልዩ የሆነ ደስታ የሚሰጠን፣ ሁከት በበዛበት ልዩ የሆነ ሰላም የሚሰጠን አባት እንደ ክርስቲያን የታደለ ማንም የለም። ክርስቲያን እንደመሆንም እድል ትልቅ ጸጋ ምንም የለም እና ይኸው እንደሚያነሳው ራሱ አለቀሰለት፣ አዘነለት። የሚያዝንልን የሚራራልን ድካማችንን የሚያውቅ አምላክ አባት ኢየሱስ ክርስቶስ ነው ያለን እና ይሄንን የምናስብበት ነው ማለት ነው። ለተረቡ እንደውም እኮ ሸቷል እያሉት ወደ መቃብር የገሰገሰ 4 ቀን ሞልቶታል ሸቷል በትክክል ሲሉት ነው ድንጋዩን አንሱ ብሎ በትክክል። ከዛ ዕለተ ሐሙስ ደግሞ የአዳም ሐሙስ በመባል ትታወቃለች። ይህም የአዳም ሐሙስ እንግዲህ እንደሚታወቀው አባታችን አዳም እንዲሁ እናታችን ሔዋን እግዚአብሔር ይሄ ቀርቶባቸዋል የሚባል አንዳች ጉድለት ሳይኖራቸው ፍጹማን አድርጎ ቅዱሳን አድርጎ ንጹሐን አድርጎ ፈጥሯቸዋል። እንዲያው የፍጥረታት ሁሉ መክብብ አድርጎ ነው የፈጠራቸው። የፍጥረታት ሁሉ ዘውድ ነው። የሰው ክብሩ በዘውዱ ይታወቃል። አንድ ንጉሥ በዘውዱ ነው የሚከብረው አይደል? እና ለነዛ ለተፈጠሩት ሁሉ ፍጥረታት ደግሞ ዘውዳቸው ክብራቸው አዳም ነበር። እግዚአብሔር እንኳን ፍጥረታትን ፈጥሮ ስም እንዲያወጣላቸው ራሱ እድሉን የሰጠው ለአዳም ነው። ገዥ ነው። ከሰማይ በታች ያለውን ግዛ፣ ንዳ፣ ብላ፣ ጠጣ ተብሎ የተፈቀደለት። እነዚህ ግሩማን አራዊት ሁሉ የሚፈሩት የሚንቀጠቀጡለት፣ መላእክት ደግሞ ተቃራኒ ሲያዩት ደስ የሚላቸው። ምክንያቱም መላእክት እግዚአብሔርን ማየት አይችሉም። እዚህ ትንቢተ ኢሳይያስ ምዕራፍ 6 ላይ እንደተጻፈ ሲያመሰግኑ በሁለት ክንፋቸው ፊታቸውን ሸፍነው፣ በሁለት ክንፋቸው እግራቸውን ሸፍነው፣ ሁለት ክንፋቸውን ደግሞ ግራና ቀኝ አድርገው ነው የሚያመሰግኑት ይላል። ለምን? ከእግዚአብሔር ፊት መቆም የእግዚአብሔርን ፊት መመልከት ማየት የሚቻለው ስለሌለ ማለት ነው። ታዲያ በእግዚአብሔር አርአያ ምሳሌ የተፈጠረ የእግዚአብሔር መልክ የሆነ በእውነት ድንቅ ፍጥረት አዳም ነበረ እና እሱን ደስ የሚላቸው ለዛ ነው
ያ የጠፋው አዳም ሲገኝ ስብሐት ለእግዚአብሔር በሰማያት እያሉ በደስታ ሲዘምሩ ቤተልሔምን ያጥለቀለቋት ክርስቶስ ሲወለድ። በሉቃስ ወንጌል ምዕራፍ 15 ላይ አንድ ኃጢአተኛ ወደ ንስሐ ሲመጣ በሰማይ ታላቅ ደስታ ይደረጋል ያለው ማለት ነው። ይህ ክቡር ፍጥረት ነው። እንደ ሰው የከበረ ፍጥረት የለም። ቅዱስ ያሬድም ሰብ ይከብርም ኩሉ ፍጥረት ብሏል። ሰንበት ተአቢም ኩሉ ዕለታት ወሰብ ይከብርም ኩሉ ፍጥረት። ከዕለታቱ ሰንበት ትበልጣለች፣ የከበረች ናት። ከፍጥረታት ሁሉ ደግሞ ክቡር ንዑድ እንቁ የሆነ ፍጥረት የሰው ልጅ ነው ይላል። እንደ አምላክ ተብሎ የተጠራ እግዚአብሔር በባህሪው ገንዘብ ያደረገውን እሱ ደግሞ በጸጋ የተሰጠው ታላቅ ፍጥረት ነው። ግን ያ የሰው ልጅ ሰብእሰ እንዘ ንጉሥ ውእቱ ኢያእመረ ወኮነ ገብረ በፈቃዱ ወቀነ ይወልደ ይኩኑ አማልክት ተብሎ ቅዱስ አትናስዮስ እንደተናገረ ሰው ንጉሥ ነበር፣ ግን ንግስናውን አላወቀም። በፈቃዱ ወዶ ፈቅዶ ማንም ሳያስገድደው ባሪያ ሆነ እና እነዛ ጌቶች ያልሆኑት ገዙት፣ ጌቶች ያልሆኑ አጋንንት በሱ ላይ ሰለጠኑበት፣ ገዙት አለ። ባለጸጋ ነበረ፣ ብልጽግናውን አላወቀም፣ ድሃ ሆነ፣ ተዋረደ። እና አዳም በዚህ መልኩ አትብላ ያለውን የአምላኩን ትእዛዝ ትቶ የሰይጣን የጠላቱን የዲያብሎስን ምክር ሰምቶ ያችን ዕፀ በለስ በላ። ጸጋው ተገፈፈ፣ ከገነት ተባረረ። ሁሉም ፊቱን አዞርበት። ከእግዚአብሔር ጋር ሲጣላ የእግዚአብሔር የሆነ ሁሉ ተጣላው። ያው እግዚአብሔር ደግሞ ቸር አምላክ ነው። እንግዲህ አዳም አባታችንን ፈጥሮ ከዛ ከገነት አውጥቶ በደብረ ቅዱስ አንጻረ ገነት ይሏታል ሊቃውንት አባቶቻችን። በአንጻረ ገነት አስቀምጦታል። ለምን በዛ አስቀምጠው ቢሉ ተስፋ እንዳይቆርጥ፣ እንደገና ደግሞ ንስሐ እንዲገባ ጸጸት እንዲሰማው በዛ አስቀምጦታል። ያም እንደተባለው አዳም ተጸጸተ። እንዲያውም አልቦቱ ካለ ህሊና ዘእንበለ ብካይ ላይ ለኃጢአቱ አዳም የቤተፈት ልማድ አላገኘውም ይላል። ቤተፈት ማለት አግኝቶ ያጣ ማለት ነው። በፊት አግኝቶ የነበረ ሰው ሲያጣ በዚህ ጊዜ እንዲህ አይነት በግ፣ እንዲህ አይነት ፍየል አርድ ነበር፣ እንዲህ አይነት ለብስ ነበር፣ እንደዚህ ነበርኩ እያለ ያለፈውን ያጣውን እያሰበ ይሰከሰካል፣ ያዝናል፣ በጣም ልቡ በሐዘን ይወጋል። የአዳም ግን ሀሳቡ እንደዛ አልነበረም። በገነት ያለው ተድላ ደስታ እሱን እያሰበ ሳይሆን ሲያዘን የነበረው አትብላ ያለኝን ዕፀ በለስን በልቼ ፈጣሪን አሳዘንኩት ነበረ። ፈጣሪውን በማሳዘኑ ትክክለኛ ልጅ መገለጫው ይሄ ነው። በነገራችን ላይ የትክክለኛ ልጅ መገለጫው ይሄ ነው። እኛ አሁን እግዚአብሔርን ኃጢአት ስንሰራ እንደ ሌሎቹ አይደለም። እግዚአብሔርን ኃጢአት ላለመስራት የምንጠነቀቀው እንደ ሌሎቹ እግዚአብሔር ያጠፋናል፣ ጨካኝ ነው እያልን አይደለም። እኛ በልጅነት መንፈስ አባታችን እናሳዝነዋለን፣ አባታችን ያዝንብናል ብለን የፍቅር ፍርሃት ነው የምንፈራው። እና የአዳምም ንስሐው ጸጸቱ እንደዛ አይነት ከአባቱ ጋር ከእግዚአብሔር ጋር ከፈጣሪው ጋር የነበረውን ግንኙነት ማበላሸቱ፣ እሱን ማሳዘኑ በጣም ትልቅ ሐዘን ውስጥ ወርቆ ነበረ። እንግዲህ አባቶቻችን ሲነግሩን አዳም እንዲያውም እንባውን ጨርሶ እዥን ጨርሶ መግል እስከሚያለቅስ ድረስ ነው ያለቀሰው፣ ማረኝ ይቅር በለኝ እያለ እና እንዲያውም ለማሳጠር እንጂ ከራሱ ከሰውነቱ ደም ያው ዲያብሎስ ትልቅ ድንጋይ አንስቶ ጥሎበት ነበር ከላዩ ላይ። በዛን ጊዜ ደሙ ፈሶ ነበር። ከዛ ከፈሰው ደሙ መስዋዕት አቅርቧል። መስዋዕት አቅርቦ እግዚአብሔር የዛሬውን መስዋዕትን ተቀብዬልሃለሁ፣ ነገር ግን ከዚህ በኋላ ወደ ገነት የምትገባው በአካለ ስጋ ሳይሆን በአካለ ነፍስ ነው። እንደገና ደግሞ ለዚህ የምትበቃው በሩቅ ብእሲ ደም አይደለም። የሩቅ ብእሲ ደም ይህን ሊያደርግ ይህንን ግዳጅ ሊፈጽም አይችልም። ታዲያ እንዴት ነው ሲባል 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ የሚል ተስፋ ለአዳም ተሰጠው። አዳም እንግዲህ ይህችን ተስፋ ይዞ ቀኗን እየቆጠረ ሱባኤውን እየቆጠረ እስከ ዕለተ ዓርብ ጠበቀ ማለት ነው። እዛ ጌታችን በተናገረው ቃል መሰረት ቅዱስ ጳውሎስም በገላትያ ምዕራፍ 4 ላይ እንደተጻፈ ዘመኑ ሲፈጸም ከሴት ተወለደ አይደል ያለው። ዘመኑ ሲፈጸም ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የአዳምን ተስፋ ፈጽሞለት አድኖታል። እና
ያንን የአዳምን የምናስብበት ነው። እንግዲህ አዳምን ስናስብ የአዳምን ንስሐ ማሰብ ተገቢ ነው። በኃጢአት ውስጥ ያለን ሰዎች ፈጣሪያችንን በማሳዘናችን ንስሐ መግባት ይጠበቅብናል። ወደ እግዚአብሔር መቅረብ ይጠበቅብናል። ቀላል አይደለም። ደሙን ከንቱ ልናደርገው አይገባም። ለእኛ ተብሎ የተከፈለው ዋጋ ቀላል አይደለም። ይጨንቃል። በእውነት ለመናገር እንዲያው ወደ ልቦናችን ሰብሰብ ብለን ከውስጥ ሆነን ስንናገረው ይጨንቃል። ጭንቅ ይላል። እንዲሁ በምን ጽድቃችን ነው እንደዚህ የሆነው? እንዴት ቢወደን ነው? እንዲሁ ልዑሉ አምላክ ትሁቱ ነው። ዓለማትን ሀዚ ዓለም በእራሁ የተባለ ዓለምን በመሃል እጁ ይዞ የሚያስተዳድር አምላክ በጠባብ ደረት በአጭር ቁመት ተወስኖ በምራቁ ዕውር ያበራ አምላክ ምራቅ ሲተፋበት በዘንግ ሲደበደብ ያ ሁሉ ግርፋት ሲወርድበት ይሄንን እያሰቡ የሰራነውን በደል እያሰብን በቸርነቱ እንዴት አድርጎ እንዳቆመን እያሰብን ወደ ንስሐ የአዳምን ስናስብ ይሄን ነው። ንስሐውን ማሰብ አለብን። የእግዚአብሔርን ቸርነት ደግሞ ይቅር ባይነት ደግሞ በዚያው ማሰብ አለብን። የትኛውም ኃጢአት ውስጥ ሰርተን ሊሆን ይችላል። አይሰረይም ብለን በልቦናችን ያሰብነው ኃጢአት ሊኖር ይችላል። ግን እግዚአብሔር የማያስተሰርየው ኃጢአት የለም። ሁሉን ቻይ አምላክ ነው ያለን። እንደገና ደግሞ ፍቅር፣ ርኅሩህ፣ ቸር አባት ነው ያለን። ቸርነቱን እንጠቀምበት። ቸርነቱን ለመጥፊያ አናድርገው እላለሁ። በዛው ይሄ ነው። ሌላኛው እንግዲህ ዕለተ ዓርብ ነች። ዕለተ ዓርብ ደግሞ ቅድስት ቤተክርስቲያን ተብላ ትታሰባለች። እንግዲህ ለምንድን ነው ቅድስት ቤተክርስቲያን የታሰበችው ሲባል ይሄ ሁሉ የተፈጸመው ለቤተክርስቲያን ነው። መዳንም የሚገኘው በቤተክርስቲያን ነው። ቅዱስ ቆጵርያኖስ የተባለ አባታችን ይላል ከቤተክርስቲያን ውጭ ድህነት የለም ይላል። መዳን የሚፈልግ ሰው ወደ ቤተክርስቲያን መምጣት አለበት። ለምን? ይህች ቤተክርስቲያን ልክ የኖህ መርከብ ነች። እንግዲህ እንደሚታወቀው በኖህ መርከብ ውስጥ የገቡ ፍጥረታት አንዳቸውም አልጠፉም፣ አንዳቸውም አልሞቱም። ከመርከቡ በአፋ ወይም ውጭ ያሉት ደግሞ አንዳቸውም አልተረፉ፣ ሁሉም ጠፍተዋል። አሁንም በዚህ ዘመን የኖህ መርከብ ሆና የተሰጠችን ቅድስት ቤተክርስቲያን ነች። ወደ ቤተክርስቲያን መጥቶ የተጠለለ መጠለያውን ቤተክርስቲያን ያደረገ ሰው ይተርፋል፣ ይድናል። ከዘላለም ሞት ከጊዜያዊ መቅሰፍትም ይድናል። ወደ ቤተክርስቲያን ያልመጣ ግን ምንም ዋጋ የለውም። አውግስቲን ደግሞ ምን ይላል? ቤተክርስቲያንን እናቱ ያላደረገ ክርስቶስን አባቱ ወይም እግዚአብሔርን አባቱ ማድረግ አይችልም። ቤተክርስቲያን እናቱ ያላደረገ እግዚአብሔርን አባቱ ማድረግ አይችልም። እግዚአብሔርን አባቱ ለማድረግ መጀመሪያ ቤተክርስቲያን መቀበል አለበት። እናቱ ማድረግ አለበት። አዎ፣ ቤተክርስቲያን በቅዱስ ወንጌል ትወልደናለች፣ በቅዱስ ስጋውና በክቡር ደሙ ደግሞ ታሳድገናለች ማለት ነው። ይህችን ቤተክርስቲያን እናቴ ብሎ የተቀበለ እግዚአብሔርን አባቴ ብሎ መጥራት ይችላል። ቤተክርስቲያን እናቴ ብሎ ሳይቀበል ግን እግዚአብሔርን አባቴ ብሎ መጥራት አይችልም። ቅዱስ ሄሬኔዎስ ደግሞ ምን ይላታል ቤተክርስቲያን መሰላችሁ? ቤተክርስቲያን እውነት ያለው በቤተክርስቲያን ውስጥ ነው ይላል። እውነትን የሚሹ ሰዎች ካሉ አሁን ብዙ የእምነት ድርጅት አለ አይደል? ብዙ የእምነት ድርጅት አለ። ፈላስፋዎቹ አሁንም የድሮዎቹ እውነት ጠፍቶባቸው ነው። እውነት ጠፍቶባቸው ሲፈልጉ ነበር። አምላካቸው ጠፍቶባቸው ሲፈልጉ ነበር የድሮዎቹ ፈላስፎች ከክርስቶስ በፊት የነበሩት። አሁን ግን መንገድ ጠፍቶባቸው ነበር። ክርስቶስ ምን ብሎ መጣ? እኔ መንገድ፣ ሕይወት፣ እውነት ነኝ አለ። መንገድ ነው፣ ሕይወት ነው፣ እውነት ነው። ያ እውነት ደግሞ ያለው የት ነው አለ ቅዱስ ሄሬኔዎስ? ቤተክርስቲያን ውስጥ ነው ያለው አለ። ስለዚህ እውነትን በመፈለግ ውስጥ ያሉ እውነትን በመፈለግ በመድከም ላይ ያላችሁ ሰዎች የምንላቸው የእውነት መገኛ ወደ ቤተክርስቲያን ነው። ይቀጥላል። ምን ይላል? ሐዋርያት ይላል ልክ እንደ ባለጸጋ ግምጃ ቤት የእውነትን ቃል ሁሉ አከማችተውባታል ይላል። በቅዱስ ቤተክርስቲያን የእውነት ቃል ሁሉ ሐዋርያት አከማችተዋል። ሐዋርያዊት ቤተክርስቲያን ደግሞ የታወቀ ነው። ኦርቶዶክስ የተባለው ቤተክርስቲያን የሐዋርያትን ትምህርት፣ የሐዋርያትን ትውፊት፣ የሐዋርያትን ወንጌል፣ የሐዋርያትን ስርዓት ሳታጓድል ሳትቀንስ ይዛ ያለች ቤተክርስቲያን፣ ጥንቅቅ ብላ ተሰርታ ያለቀች ቤተክርስቲያን፣ መኖር ብቻ የሚያስፈልገው። አሁን እዚህ ሌላ የሚሰራው ነገር የለም እኮ፣ እየመጣ መኖር ብቻ ነው።
ሁሉ የሚበላው የሚጠጣው ሁሉ በቃ ያ አባቶቻችን አከማይተውልናል። ጸጋው እያንዳንዱ ጸጋ ሞልቷል። ከዛ የተከማቸውን እያነሱ መጠቀም፣ መብላት፣ መጠጣት ለጥቅማችን መዋል ነው የሚጠበቅብን እና ይህች ቤተክርስቲያን ክርስቶስ የሞተላት የክርስቶስ አካል ነች። ቅዱስ ጳውሎስም ምን ብሏል? እዚህ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም ደግሞ ብልቶች ናችሁ ይላል። ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉመው ቤተክርስቲያን አለ የሕያዋን ነፍሳት ህብረት ናት አለ። የሕያዋን ነፍሳት ህብረት ናት እና ሕያዋን ነፍሳት ከሞት ያመለጡ የሕያዋን የሚለው ዝም ብሎ አይደለም፣ ከሞት ያመለጡ ከዲያብሎስ መንጋጋ የወጡ በትክክለኛው መስመር በትክክለኛው ህይወት በሆነው በኢየሱስ ክርስቶስ አምነው ያሉ ህብረት፣ ወደዚች ህብረት ነው። ስለዚህ ይህች ቤተክርስቲያን ትታሰባለች። ለምን ዘበእንቲሃ ለቤተክርስቲያን ተጸፋይከ በውስተ አውድ ከመ ትቀድሳ በደምከ ክቡር፣ በከበረ ደምህ ትቀድሳት ዘንድ ስለ ቤተክርስቲያን በአደባባይ በጥፊ ተመታህ ብሎ ቅዱስ ያሬድም እንደተናገረ ቤተክርስቲያንን የቀደሳት ክርስቶስ ነው። ደሙን ያፈሰሰው ስለ ቤተክርስቲያን ነው። ስጋውን የቆረሰው ስለ ቤተክርስቲያን ነው። ያች ቤተክርስቲያን ደግሞ እኛ ማለት ነው። ስለዚህ ይህች ቤተክርስቲያን ደግሞ በላይ በሰማይ በታችም በዚህ በምድር ያለች ናት። አንድ ራስ አላት። ራሱ አንድ ራስ ካለ ሊኖር የሚችለው አንድ አካል ነው። ብዙ አካል ሊኖር አይችልም። ብዙ ብልት ሊኖር ይችላል። ብዙ ብልት አለ አይደል? እጃችን አለ፣ እግራችን አለ፣ ጣቶች ብዙ ጣቶች አሉ፣ አይኖች አሉ፣ ፀጉሩ አለ፣ የተለያየ አካል ብልቶች አሉ። ግን አንድ አካል ነው ያለው። የምን ያለው አንድ ራስ ስለሆነ አንድ አይምሮ ነው ያለው ማለት ነው። ስለዚህ አንድ ክርስቶስ ነው ያለው። ብዙ ክርስቶስ የለም። ብዙ ክርስቶስ ከሌለ ደግሞ ያለችው አንድ ቤተክርስቲያን ነች። ያቺ ቤተክርስቲያን ደግሞ እውነተኛው ቤተክርስቲያን በምን ትታወቃለች? ያንን የእውነተኛውን የክርስቶስን ትምህርት የያዘች የክርስቶስ ደቀ መዛሙርት የሆኑትን የሐዋርያትን ትምህርት የያዘች እሷ ቤተክርስቲያን ነች። ስለዚህ ቤተክርስቲያን ትታሰብበታለች እና ለወገኖቻችን ከቤተክርስቲያን ውጭ ለሆኑ ሰዎች ኑ ወደ ቤተክርስቲያን፣ መዳን ከሷ ውስጥ ውጭ የለም። ስጋው እንድንበት ዘንድ የተሰጠን ደግሞ ጥምቀቱ፣ ሁሉ ጸጋዎች ሁሉ ያሉት ተሰብስበው እንዳለው ቅዱስ ኤሬምያስ ተከማችተው ጸጋዎች ያሉባት የጸጋው ግምጃ ቤት የክርስቶስ ግምጃ እንዲሁ በሰማይ ያለች በምድር ያለች የእግዚአብሔር መንግስት ነው የሚሏት። ደግሞ ሌላ አገላለጽ በምድር ያለች የእግዚአብሔር መንግስት፣ ህመምተኞችን የሚያክምባት ክርስቶስ፣ ድሆች የሚጎበኙባት ቤተክርስቲያን ነች እና ይህች ቤተክርስቲያን ትታሰብበታለች። እንግዲህ የቀዳሚው ዕለት ደግሞ ምን ተብሎ ይታሰባል? ቅዱሳት አንስት ተብሎ ይታሰባል ማለት ነው። እንግዲህ ቅዱሳት አንስት የሚባሉት ከጌታችን 120 ቤተሰቡ መካከል ያሉት ናቸው። እንግዲህ 36 ቅዱሳት አንስት የጌታ ቤተሰቦች የሚባሉት 12 ሐዋርያት፣ 36 ቅዱሳት አንስት እና 72ቱ አርድእት ናቸው እና እነዚህ ቅዱሳት አንስት ይታሰቡበታል። እነዚህ እናቶች እውነት ለመናገር በጣም የሚደንቁ እናቶች ናቸው። ወንዶች እንኳ ፈርተው በር ዘግተው በተቀመጡበት ሰዓት እነሱ ግን ጨለማው ሳይበግራቸው፣ በተለይም ደግሞ ከጨለማው ባሰ እንደ አውሬ ተስለው ለምንም የማይመለሱ አይሁድ እነሱን ሳይፈሩ ሄደው ፊት ለፊት የተጋፈጡ እና በመጀመሪያ ትንሣኤውንም የተመለከቱ ለደቀ መዛሙርቱ ሁራ ንግር አለ አርዳዬ፣ ሂዳችሁ ለደቀ መዛሙርት ንገሩ ተብለው የምስራች እንዲናገሩ የተደረጉ እናቶች ናቸው። በኋላም ደግሞ ሐዋርያት ቅዱሳን ሐዋርያት አባቶቻችን ይህችን ዓለም ዕጣ ተጣጥለው ለማስተማር ሲሄዱ ትልቅ ስራ የሰሩ እናቶቻችን ናቸው ማለት ነው። ስለዚህ እነሱን እናስባለን። በዚህ ወቅት እያንዳንዱን ቀን ስናስብ ዝም ብሎ እንደ መታሰቢያ ታስቦ ብቻ አይደለም የሚታለፈው፣ ወደዛ ለመግባት መጣር ነው። ክርስቲያን ማለት ይላል ቅዱስ ቀለሚንጦስ ዘእስክንድርያ፣ ክርስቲያን ማለት እግዚአብሔርን ለመምሰል ሁል ጊዜ የሚጥር ነው። እግዚአብሔርን ለመምሰል ያንን ደግሞ የክርስቶስን ብርሃን ደግሞ ለማንጸባረቅ ለሌሎቹ ለማሳየት የሚጥር ነው ክርስቲያን ማለት። ስለዚህ እናቶቻችን ስናስብ እናቶቻችን ዓለማዊ ግብርን እርግፍ አድርገው ትተው ክርስቶስን የተከተሉ ናቸው። ስለዚህ አሁንም በዓለም ግብር የሚርመጠመጡ ሰዎች፣ በዓለማዊነትን በጣም ተጣብተው ተቆራኝተው ያሉ እህቶቻችን
በእውነት ከነዚህ እናቶቻችን ተምረው የሚያዋጣውን ቅድስና ሕይወትን እንዲይዙ ምክራችን ነው። የመጨረሻው እንግዲህ እሑድ ያው ዳግም ትንሣኤ የሚባለው ነው። ቅድም አይተነዋል። ከመጀመሪያው በጠየቃችሁ መሰረት ዳግም የተባለበት እንግዲህ ዳግም ክርስቶስ ለደቀ መዛሙርቱ ስለተገለጸ ነው እንጂ ድጋሚ አልተነሳም። ያም ከሐዋርያው ቶማስ ቅድም እንደገለጽ ነው የሚሆነው ለሐዋርያው ቶማስ። በሱ ምክንያት ሌሎቹም ድጋሚ የተገለጹበት የታየበት ዕለትን የምናከብርበት ነው ማለት ነው። አሁን ደግሞ እግዚአብሔር ይስጥልን። አሁን ደግሞ ከዚህ ወጣ እስካሁን ዶግማ የሆነውን ፓርት ነው እያየን የነበር ነው። ወጣ እንበልና ከስርዓት አንጻር አሁን ብዙ ምዕመናን የሚወዛገቡበት አለ። ትንሣኤ ሲመጣ ብዙ ጊዜ የሚጠየቅ በትንሣኤ ዋዜማ እርድ ስንት ሰዓት ይፈጸማል የሚል ያው ዘንድሮ ይሄ ጥያቄ በርትቶ አልገፋም። ምክንያቱም ያው የዘንድሮ የሚታወቅ ነው እንዳለ ያለው ሁኔታ ግን ብዙ ጊዜ ይነሳል። በአንዳንድ ጊዜ ያወዛግባል ሰዎችንና እንደው በዚህ ጉዳይ ለቤተክርስቲያን ምን ትላለች? እንግዲህ እኔ እስካሁን ሊኖር ይችላል፣ ግን በእኔ በኩል የተጻፈ ዶክሜንት እስካሁን አላገኘሁም፣ አላየሁም። ሊኖር ይችላል፣ እኔ ያልደረስኩበትም ነው ማለት የምችለው። በዚህ የሚለው ያዝ ላድርጎትና ትክክል ነው። አሁን ብዙ ጊዜ የሚነሳው ዶክመንት የተጻፈ ዶክመንት ስለሌለ አሁን ቤተክርስቲያን ሁለት አካላት አሉ፣ ብይን የሚሰጡና ውሳኔ የሚያስተላልፉ። ውሳኔ ሰጪው አካል ቅዱስ ሲኖዶስ አልወሰነም፣ በመምህራን ብይን ነው አሁን እየተመራን ያለ ነው እና እንደ መምህር እሱንም አያይዘው እንዲያበራሩልን ጭምር ነው። መልካም። እንግዲህ እንደ አባቶቻችን ሊቃውንት የክርስቶስ ትንሣኤው ከተበሰረ በኋላ እርድ መፈጸም አለበት ብለው ይናገራሉ። ያ እንግዲህ በታምረ ኢየሱስ ላይ እንደተጻፈ ክርስቶስ በ6 ሰዓት እንደተነሳ ታምረ ኢየሱስ ይናገራል። ስለዚህ ወተንሥአ ተብሎ ያ ምስባኩ ሲሰበክ ወተንሥአ ተብሎ የትንሣኤው አዋጅ ሲታወጅ ከዛም በኋላ መታረድ አለበት ብለው ይናገራሉ። ከዛም ባሻገር ግን አሁን እናቶቻችን መጥተው ለማክበር ለመብላት ከሆነ በዛ ነው መሆን ያለበት። ግን እንዲያው መጥተው ትንሣኤውን በቤተ ክርስቲያን ለማክበር ቅዱስ ሥጋውን ክቡር ደሙን ለመቀበል አብረው ያንን ትንሣኤ ከካህናቱ ከሌሎቹ ምዕመናን ጋር አብረው ክርስቶስ ተንሳ እያሉ ለመዘመር እና እግዚአብሔርን ለማገልገል ለማመስገን የትንሣኤውን ብርሃን ስላሳያቸው ምስጋና ለማቅረብ ቅዳሴውን ለመሳተፍ በአጠቃላይ በቤተ ክርስቲያን የሚከናወኑ የምስጋና የአምልኮ ስርዓቶችን ለመሳተፍ ከሆነ 12 ሰዓትም አርደው ሰርተው ዞሮ ዞሮ በዛ ሰዓት ስለማይበሉት ይታረድ እንጂ በኋላ ስለሚበሉት ማለት ነው ማድረግ ይችላሉ። አሁን ይሄ ምንድነው ካለው ለቃል እግዚአብሔር ከማመቻቸት የተነሳ ነው። ለምን ከቃል እግዚአብሔር ከሚቀሩ ከስርዓት አምልኮ ከሚቀሩ ከምስጋናው ከዝማሬው ከስብከቱም በአጠቃላይ በቤተክርስቲያን ከሚከወነው ስርዓት ከዛ ከሚለዩ እሱን ቀድመው አከናውነው መጥተው ያንን ቢሳተፉ ጉዳት የለውም ኃጢአት የለውም ብዬ ነው የምናገረው። መልካም። ያው አንዳንድ እርስዎ ቅድም ተናግረዋል። ቤተክርስቲያን ትልቅ ትምህርቷ ነገረ ድነት ስለሆነ ከዛ አንጻር የሁለተኛው እንደውም አጥኖት ቢሰጥበት፣ ምክንያቱም ትልቁ ዋናው የነፍሳቸው መዳን ነው። የነፍሳቸውን ድነት የሚያገኙት ደግሞ ሲያስቀድሱ ስጋው ደግሞ ሲቀበሉ ነውና ወደዛ እንዲህ እያልን ያው ጥያቄያችንን እየጨረስን ነው። የመጨረሻው ጥያቄ ነው። የመጨረሻው ጥያቄ በዓለ ሀምሳውን ከትንሣኤ በኋላ ያሉት ቀናት በዓለ ሀምሳ ብለን የምናከብራቸው ናቸውና በዓለ ሀምሳ ማለት ነው ታሪካዊ ዳራውን እንደዚሁም አንድ ኦርቶዶክሳዊ በዓለ ሀምሳ እንዴት ነው የሚረዳው? ስንት ቀን ነው ራሱስ በዓለ ሀምሳ? እንግዲህ ከትንሣኤ ጀምረን ክርስቶስ ከተነሳበት ጊዜ እስከ ጰራቅሊጦስ ያለውን ነው በዓለ ሀምሳ የሚባለው። ከትንሣኤ እስከ ዕርገት 40 ቀን አለ። ከዕርገት ደግሞ እስከ ጰራቅሊጦስ 10 ቀን አለ ማለት ነው። ስለዚህ በዚህ ወቅት እንዳለ የሚነገረው ሁሉ ስለ ትንሣኤው ነው። የቅዱስ ያሬድን መዝሙር እንደገና ይሄ ወርሃዊ በዓሉንም ሁሉ ለሱ የሚዘመረው የሚገለገለው የሚቀደሰው ሁሉ ልክ እንደ ዕለተ ሰንበት ማለት ክርስቶስ የተነሳባት ዕለት አይደለች።
ልክ እንደዛ ነው። ሁሉ ቅዳሴውም፣ ሁሉም ነገር ማህሌቱ፣ ስርዓቱ ሁሉ ትንሣኤውን የሚናገር ትንሣኤውን የሚመሰክር ነው። ለምን? ትንሣኤው ትንሣኤያችን ስለሆነ፣ ሞት የሞተበት የተገደለበት ስለሆነ ማለት ነው። ስለዚህ በዚህ ወቅት መሆን ያለበት የክርስቶስን ትንሣኤ እያሰብን እኛም ያንን የህሊና ትንሣኤያችንን አስጠብቀን የተነሳን ካለን ተመልሰን እንዳንሞት የህሊና ትንሣኤያችን አስጠብቀን መቀጠል አለብን። እንደገና ደግሞ በኃጢአት የሞትን ሰዎች ካለን ደግሞ መነሳት ነው የሚያስፈልገው። ክርስቶስ ለእኛ ብሎ ነው ያደረገልን። ያን የተሰጠንን ጸጋ የተሰጠንን በረከት አስጠብቀን ይዘን መገኘት ይጠበቅብናል። አሁን ምንድነው እየተለመደ ያለው? ጾሙን ታስረን ትንሣኤ ሲፈሰግ ደግሞ ከስራ የተፈታን ያህል ነው የሚቆጠረው። በዚህ ጊዜ ነው እንግዲህ ዘፋኞችም የሙዚቃ ድግስ እያሉ እያዘጋጁ ሰውን የሚያስጨፍሩት፣ ዳንኪራው ሁሉ የሚበዛው፣ መጠጡ ሁሉ የሚበዛው በዚህ ወቅት ነው። ያ አልተፈቀደልንም። እውነት ለመናገር ክርስትና እንዲያው ጋጠ ወጥነት አይደለም። በስርዓት ክርስቲያን መምሰል ያለበት ክርስቶስን ነው። አንድ ልጅ ተወልዶ አባቱን ካልመሰለ ጎረቤቱን ከመሰለ ያ ልጅ ችግር አለበት፣ ተሰርቋል ወይም ዲቃላ ነው ማለት ነው በሌላ ቋንቋ። ክርስቲያንም በ40-80 ቀን ከክርስቶስ ተወልዶ እሱ ክርስቶስ ተብሎ ክርስቲያን የሚለውን ስም አግኝቷል። ታላቁን ስም፣ የማይጠፋውን ስም እና ከማይጠፋው ከሕያው ዘር ተወልዷል። እንዲያውም ቅዱስ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ላይ ምን ይላል? ቁጥር 9 ላይ ከእግዚአብሔር የተወለደ ሁሉ ኃጢአትን አይሰራም ይላል። ለምን? ዘሩ በእርሱ ይኖራልና፣ ከእግዚአብሔር ተወልዷልና። ስለዚህ ኃጢአትን ሊያደርግ አይችልም ይላል። አይችልም፣ ዘሩ በእርሱ ስላለ ማለት ነው፣ የእግዚአብሔር ልጅ ስለሆነ ማለት ነው። ስለዚህ ክርስቶስ የትኛው መጠጥ ቤት ገብቶ ነው ጠጣ የሚል አብነት ያሳየን? አባታችን መምሰል ካለብን ከመጠጥ መራራቅ አለብን። ቢሆን ጨርሰን ብንተው ጥሩ ነው። ካልሆነም ደግሞ ልክ መጠን አለው አይደል? መለኪያ የሚባል ነገር እኮ አለው። ለእያንዳንዱ ነገር መለኪያ አለው። ለሁሉ ለመጠጦች ሁሉ መለኪያ አላቸው። ለምሳሌ በእንትን ታሽጎ የሚሸጠው መጠጥ አሁን መለኪያ አለው ለእያንዳንዱ። ከዛ ስናልፍ ምንድነው? ምግብም ሲያልፍ ብስናት ይሆናል፣ ቁንጣን ይሆናል፣ አስቸጋሪ ነው። እና ክርስቲያን ደግሞ መጥኖ የሚበላ መጥኖ የሚጠጣ ነው መሆን ያለበት። ሲደሰትም የቀበሮ ደስታ መሆን የለበትም። የቀበሮ ደስታ መሆን የለበትም። ደስታውን ይሄ ትንሣኤ የደስታ ወቅት ነው። አንዱ አሁን ምግብ መጠጥ የተፈቀደልን ጾሙ የተተወበት ምክንያት አንዱ ያንን ደስታ እንድናጣጥመው ነው። በደንብ እንጣጥመው። ያ ደስታ ደግሞ በዋናነት መጣጣም ያለበት ደስታውን የሰጠውን በማክበር ነው። ደስታውን ከሰጠው ርቆ ደስታ ይገኝ። ደስታው ደስታ የሰጠን አምላካችን ዘፈን አይፈልግም፣ ጭፈራ አይፈልግም፣ አይወድም። ጥላቻን፣ ርኩሰትን፣ ይሄንን መጥፎ የሆኑ ምንጫቸው ከዲያብሎስ የሆኑ ነገሮች ሁሉ በእግዚአብሔር ዘንድ የተጠሉ ናቸው፣ አይወደዱም። ስለዚህ ያ በዓል የእግዚአብሔር የክርስቶስ በዓል የክርስቶስ ትንሣኤ እንደመሆኑ መጠን ማክበር ያለብን በቤተክርስቲያን እየተገኘን ቅዱስ ወንጌልን በመማር ቅዳሴውን በመሳተፍ ከስጋው ከደሙ በመቀበል በጎ ስራዎችን በመፈጸም ነው ማሳለፍ ያለብን እንጂ እንዲያው ከእስር እንደተፈታ አስረሽ ምጩ አይነት ህይወት ለእኛ ለክርስቲያኖች አይፈቀድም። በዚህ ነው አሁን ብዙዎችን በእኛ ዝርክርክነት ምክንያት ብዙዎች ከሃይማኖት እንዲርቁ ኦርቶዶክስን ያለ ስሟ ስም እንዲሰጧት እየሆነ ያለው ማለት ነው። ቤተክርስቲያን እንደዛ ያን በዓለም የሚደረገውን ማተብ አስረው ሰዎች አንዳንድ ከዚህ ቤተክርስቲያን የሚያውቁ ሰዎች የሚፈጽሙትን ልክ ቤተክርስቲያኗ እንደሆነ አድርገው የሚወስዱት እኛ ብናደርገው ነው። እና በእኛ ሰበብ በመጥፎ ልጅ መልካም አባት ይሰደባልና እንደው መልካሙን አባታችንን እኛ ልጆቹ መጥፎ ሆነን ማሰደብ የለብንም። ራሳችን መቆጠብ አለብን። ያለችን ጥቂት ጊዜ ናት። እውነት ለመናገር በየትኛው እድሜ ደረጃ ላይ እንገኝ ያለችን ጥቂት ጊዜ በጣም የተወሰነች ጊዜ ነው። የሰው ዓመቱ 70 ቢበዛ 80 ነው የተባለው። 80 ዓመት ይዞ ሰው ለዘላለም የሚኖርበትን ማጣት የለበትም። በዛውም እሱ ደግሞ ጣራ ሆኖ የተሰጠ እንጂ በየመሃሉ ቀጭ ብሎ መሄድ አለ እና ባለ 50ን ስናከብር እንደው በመብል በመጠጥ በዘፈን በስካር ሳይሆን
ደስታውን የሰጠንን ሞታችን የገደልልን ክርስቶስን እያሰብን በእርሱ የሚገኘው ደስታ ነው እውነተኛው ደስታ። መጠጥ እውነተኛ ደስታ አይሰጥም። እንዲያውም ከድጡ ወደ ማጡ ነው የሚሆነው። በክርስቶስ ሆኖ የሚገኘው ደስታ ግን ፍጹምና ዘላለማዊ ዘላቂ ሰላም በዚህ ምድር በወዲያኛውም በሰማይ የሚዘልቅ ስለሆነ ይህንን አድርገን ነው ማክበር ያለብን ለማለት እፈልጋለሁ። የመጨረሻ ጥያቄ ነው። በዚህ በበዓለ ሃምሳ ውስጥ ከሚከበሩ 3 አበይት በዓላት መካከል አንዱ ርክበ ካህናት ነው። አንደኛው ዕርገት ነው። ሌላኛው ደግሞ ጰራቅሊጦስ ነው። ስለነዚህ በዓላት እንደተወሰነ ማብራሪያ ቢሰጡ። እሺ፣ ርክበ ካህናት እንግዲህ ከቃሉ እንደምንረዳው ካህናት የሚገናኙበት የሚሰባሰቡበት ነው። ለምን ይሰበሰባሉ? ለምን ይገናኛሉ ይባል ስለ ቤተክርስቲያን ሊመክሩ፣ ስለ ቤተክርስቲያን ሊወያዩ። ቤተክርስቲያን የሚለው ደግሞ እንግዲህ ከህንፃው ቤተክርስቲያን ጀምሮ በአጠቃላይ ምዕመናኑ እንዴት እናትርፍ፣ የወጡ ካሉ ወደ ሃይማኖት እንዲመለሱ፣ ጭራሹኑ ደግሞ ከሃይማኖት ውጭ የሆኑ ደግሞ ያላመኑ አሕዛብ መናፍቃን እነሱን ደግሞ እንዴት አድርገን ወደ ሃይማኖት እንምጣ፣ ቤተክርስቲያናችን እንዴት እንዳስቀጥል። ዘመኑ ክፉ ነው። በየዘመናችን ቤተክርስቲያን በየዘመኑ ፈተና አልፏት አያውቅም። ሁልጊዜ በፈተና ውስጥ ነው ያለችው። ያንን ፈተና ተሻግሮ ለልጆቻችን የምናወርሳት ቤተክርስቲያን በምን መልኩ ነው ብሎ መክሮ ተወያይቶ የሚወስኑበት። ለዚህ ነው አባቶቻችንም እንግዲህ በዓመት 2 ጊዜ ቅዱስ ሲኖዶስ ይሰበሰባል። አንደኛው በዚህ በርክበ ካህናት የሚከወን ነው። ስለ ቤተክርስቲያን ብቻ የሚነገርበት የሚወያዩበት ነው። እንግዲህ ካህናት በየደረጃቸው ይህንን ርክበ ካህናትን ታሳቢ እያደረጉ እየተሰባሰብን ብንወያይ እንደሆነ የምለው እየተሰባሰብን ብንወያይ አንዳችን ከሌላችን ልምድ ሼር ብንደራረግ አንዱ ንስሐ አባት ከሌላኛው ንስሐ አባት እንዴት አድርጎ ልጆቹን እንደሚመራ ድክመታችን የምናይበት፣ ጥንካሬያችንም እንደዚሁ ድክመታችን እያረምን ለትውልዱ የሚመጥን አባት ሀብታም ድሃ ሳይለይ እኩል የሚያይ አባት እንዲፈጠር ብንወያይ ቤተክርስቲያናችን ምን ላይ ነው ያለችው? እኛ ምን ላይ ነው ያለነው? እንዴት አድርገን ቤተክርስቲያን እያስከርናት ያለነው? አገልግሎታችን ምን ይመስላል የሚለውን ተገናኝተን እንዲያው ብንወያይ ብንነጋገርበት ስለ ቤተክርስቲያን የቤተክርስቲያን አምላክ ዋጋችን ይከፍለናል። ከዛ እንግዲህ ዕርገት ነው። ዕርገቱ የጌታችን የኢየሱስ ክርስቶስ ዕርገት ነው። አርገ ከመ ያለቡ ዕርገተ ጻድቃን ንጹሐን ጻድቃን የሆኑ ሰዎችን ዕርገት ያረጋግጥ ዘንድ ጌታችን ወያችን ኢየሱስ ክርስቶስ አርጓል። ትንሣኤው ትንሣኤያችን ነው፣ ዕርገቱ ዕርገታችን ነው። የክርስቶስ ዕርገት ክርስቶስ ማድረጉ ምን ያሳያል? እኛ እንደምናደርግ ነው ያረጋግጠልን። እንደተነሳ እንነሳለን፣ እንዳረገ ደግሞ እናደርጋለን። የኛ ዕርገት በትንሣኤ ዘጉባኤ ይፈጸማል። ጌታችን በዮሐንስ ወንጌል ምዕራፍ 14 ላይ ካይበ እመጽእ ወንሳክሙ እንደገና እመጣለሁ ብሏል። እንደገና እመጣለሁ። የመጣው ለምንድን ነው? እወስዳችኋለሁ እና በአባቴ ቤት ብዙ ማረፊያ አለ ብሎ ጌታችን ነግሮናል። ስለዚህ የጌታችን ዕርገቱ የቤተክርስቲያን ዕርገቷ ነች። ቤተክርስቲያን ሙሽሪት፣ ቤተክርስቲያን ሙሽራዋን ክርስቶስን ትጠብቀዋለች። ሙሽሪት ቤተክርስቲያን ሙሽራዋ ክርስቶስን የምትጠብቀው ለምንድን ነው? እሱ እንዳረገ እንዲያሳርጋት ነው። ከዛም በኋላ ያንን ወርሳ በዛ በጉ ብርሃን ሆኖላት በደስታ ፍጹሙን ደስታ ከመከራ አርፋ የምትቀመጥበት ነው እና የክርስቶስ ዕርገቱ የኛ ዕርገታችን ነው። ዕርገታችንን የሐዋርያት ሥራ ላይ እንደዚሁ ብሏቸዋል። እናንተ የገሊላ ሰዎች ምዕራፍ 1 ነው። ምን ትኩር ብላችሁ ትመለከታላችሁ? እንዲህ ሲያርግ እንዳያችሁት እንደዚሁ ተመልሶ ይመጣል። እሱ አርጓል። የሚመጣው ለምንድን ነው? ቤተክርስቲያን ሊያሳርጋት ነው። ስለዚህ ዕርገቱንም እናከብራለን ማለት ነው። እንግዲህ ጰራቅሊጦስ መንፈስ ቅዱስ የወረደበት የቤተክርስቲያን ልደት ይሏታል። ይህች ዕለት ቤተክርስቲያን የተወለደችበት፣ ፍርሃት ከቤተክርስቲያን የጠፋበት፣ አላዋቂነት የተወገደበት፣ እውቀት የተሰጠበት ታላቅ ቀን ነው። ጸጋ መንፈስ ቅዱስ ሁሉ ወደ ቤተክርስቲያን የመጣበት፣ ጸጋዎች ሁሉ የተሰጡበት እና ይህች ዕለት ባትኖር ኖሮ አሁን እኔና እናንተ በዚህ መልኩ ቁጭ ብለን መወያየት መነጋገር አንችልም ነበር እና ያቺ ቀን ታላቅ ዕለት ነው። ከሐዋርያት ከአባቶቻችን ፍርሃትን አጥፍቶ ጥብዓትን ሰጥቶ አላዋቂነትን አርቆ
ፍጹም የሆነ እውቀትን ሰጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መንፈሱን ልኮላቸው የቅዱስ መንፈስ ጰራቅሊጦስ አምላካችን ፈጣሪያችን ትልቁን ስራ የሰራበት ቤተክርስቲያንም የተወለደችበት የልደት ቀኗ ነው። ስለዚህ እናከብረዋለን። ቤተክርስቲያን እኛ አይደለን? ቤተክርስቲያን እኛ ከሆነ ደግሞ ልደታችንን ማክበር ተገቢ ስለሆነ የተወለድንበት እንደገና ያንን ያጣነው ማንነት ያገኘንበት ነው። ስለዚህ በዚህ መሰረት ጰራቅሊጦስን እናከብራለን ማለት ነው። ክብረት ይስጥልን የኔታ። እንግዲህ መርሃ ግብራችንን ወደ ማጠቃለያው ደርሰናል። እንደው ስለ አጠቃላይ ለአድማጭ ተመልካቾቻችን የሚያስተላልፉልን መልእክት ምክር ካሉት? መልካም። እንግዲህ ላስተላልፈው የምችለው መልእክት በመጀመሪያ እንኳን ለብርሃነ ትንሣኤው አደረሳችሁ ብዬ አስተላልፋለሁ። ታላቅ ብርሃን ያየንበት ታላቅ ዕለት ነውና እንኳን ለሱ አደረሳችሁ። ከዛ በመቀጠል ግን የማስተላልፈው የክርስቶስን ትንሣኤ በመብል መጠጥ ብቻ እንዳናከብረው ነው የምለው። አሁን መብል መጠጥ ኃጢአት ነው እያልኩ አይደለም። እኔ ራሴ እበላለሁ፣ እጠጣለሁ። ግን በሱ ብቻ መሆን የለበትም። እሱ ዋና ነገር መሆን የለበትም። እሱ ተጨማሪ ነው መሆን ያለበት። አሁን የክርስቶስ ትንሣኤ ስናከብር ሁላችን ወደ ቤቱ ቀርበን በቤቱ ቅድም ቅዱስ ሄሬኔዎስ እንደተናገረው በቤቱ የተከማቸውን ጸጋ እሱን ተቀብለን አግኝተን መሆን ያለበት። የክርስቶስን ትንሣኤ ያንን ብርሃን መመልከት የምንችለው መጀመሪያ የራሳችንን ትንሣኤ ስንነሳ ነው። የሞተ ብርሃን ማየት አይችልም። በሕይወት ያለ ሰው ነው የሚያይ ያለው ሰው ነው ብርሃን ማየት የሚችለው። ስለዚህ ከሞትንበት እንውጣ አላለሁ። በዘረኝነት የሞተ ሰው አለ። አሁንም የክርስቶስ ማተብ አስሮ ክርስቲያን ተብሎ ዘር የሚቆጥር በቋንቋ ምክንያት ይሄ ከእንትና ነው ከእንትና ነው ከሚል ይሄ ሰው ሞቷል። በእርግጠኛነት ነው ሞቷል። አገልጋይም ሆኖ እንደዛ የሚያደርግ ሞቷል። ይሄ ሰው ሞቷል። በጎጡ እንደሚያደርግ ስለሆነ ሞቷል። ስለዚህ ትንሣኤ ያስፈልገዋል። እንዲህ አይነት ሰው ምንድነው የሚያመጣው? ቀጥሎ የሚከተለው ምንድነው? ዘረኝነትን፣ ጥላቻ ነው። ጥላቻ ደግሞ ከዲያብሎስ የተገኘ ነው። ምንጩ ዲያብሎስ ነው። ዲያብሎስ ደግሞ ወገጹ ዘፍጹም በጽልመት ነው የተባለው። ፊቱ በጨለማ የተሸፈነ፣ ፊቱ በጨለማ የተዘጋ፣ ፊቱ በጨለማ የታተመ ነው ዲያብሎስ። ስለዚህ ጥላቻ የሚያሳየው ዲያብሎሳዊነትን ነው፣ ክርስቶሳዊነትን ያሳየ። ስለዚህ በጥላቻ ያለን ሰዎች በፍቅር ትንሣኤ እንነሳ እላለሁ። በፍቅር ትንሣኤ እንነሳ። በመለያየት ያለን ሰዎች በህብረት በአንድነት ትንሣኤ እንነሳ። በኃጢአት ጨለማ ውስጥ ያለን ሰዎች፣ በኃጢአት ሞት ያለን ሰዎች በጽድቅ ትንሣኤ እንነሳ። እንዲህ ስናደርግ ትክክለኛውን የክርስቶስ ብርሃን ማየት እንችላለን። ትክክለኛውን ክርስቶስን መመልከት ይቻላል። ባለማመን፣ በክህደት፣ በምንፍቅና ያሉ ሰዎች እነሱ ትክክለኛውን ክርስቶስን ማየት አይችሉም። ያ ጨለማው ይጋርዳቸዋልና። እስመ ዘእኩይ ብርሃኑ ይጸልእ ብርሃነ ነው ያለው ክርስቶስ። ስራው ክፉ የሆነበት ሰው ብርሃን ይጠላል አለ። ብርሃን እሱን ክርስቶስን ይጠላል። ስራው መልካም የሆነ ግን ወደ ብርሃን ይገለጣል። ስለዚህ ወደ ብርሃን ኑ ተገለጡ ብላለሁ። ከሃይማኖት ውጭ ላሉት ወገኖች ወደ ብርሃኑ ኑ ተገለጡ፣ ክርስቶስን ይዩት። ቤተክርስቲያን ደግሞ ጥላችሁ ረግጣችሁ የወጣችሁ ሰዎች ደግሞ የቤተክርስቲያኑን ውበቷን ሳታዩት ነው እና የኖራችሁት። ኑ እዩዋት። ያንን የምንፍቅና የክህደት መነጽር አውጥታችሁ ጥሉ፣ የሃይማኖትን መነጽር አድርጉ። ቤተክርስቲያንን ጥርት አድርጋችሁ ታዩታላችሁ ሰማያዊት እንደሆነች። ስለዚህ በዚህ አይነት ትንሣኤ ሁላችን እንነሳ። ይህንን ትንሣኤ ስንነሳ የክርስቶስን ትንሣኤ እናያለን። ብርሃኑ በልቦናችን፣ ብርሃኑ በሰውነታችን፣ ብርሃኑ በእያንዳንዳችን፣ ብርሃኑ በሀገራችን ይበራልና አምላካችን ሁላችንም በእውነት ትንሣኤ ህሊና እንድነሳ በቸርነቱ ይርዳን። የትንሣኤውን ብርሃንም እንደዚሁ ያሳየን።
ቃሎት ያሰማልን ኔታ በመምራን ያድልልን። ያው እንደሰማችሁት ስለ ትንሣኤው አጠቃላይ ተያያዥ ሂደቶች ጋራ እንደዚሁም ከስርዓት አንጻር ብዙ ጉዳዮችን ተወያይተናል። ይህን እንድንኖረው አምላክ ቅዱስ እግዚአብሔር ይርዳን። ትንሣኤው ያው ቅድም እንደተነገረው የህሊና ትንሣኤ ትልቅ ትኩረት የሚሰጠው ነው። ትንሣኤ ዘለ ክብርን ለማግኘትና ሁላችንም የህሊና ትንሣኤን ላይ በርተን እንስራ፣ በህሊና ልንነሳ ያስፈልገናልና ያን እንድናደርግ የቅዱስ እግዚአብሔር ቸርነቱ የእናቱ አማላጅነት አይለየን። የዛሬው መርሃ ግብራችንን በዚህ ጨርሰናል። ቀጣይ መርሃ ግብር እስክንገናኝ ድረስ እግዚአብሔር አምላክ የቀጣይ ሰው ይበለን። መልካም በዓል ይሆንላችሁ።